ቲክቶክ አውቶሜሽን መኑኝ እንደዚህ አይነት ፉል ኮርስ የትም አታገኙ። ይህንን ስላችሁ በጣም እርግጠኛ ሆኜ ነው። ምክንያቱም ይህ ፉል ኮርስ ሁሉንም ነገር ያካተተ ነው። ቲክቶክ አውቶሜሽን ላይ ከምላችሁ በላይ ኃይለኛ ገንዘብ እየተሰራ ነው። በቃሌ መሰረት 3000 ሰብስክራይበር ስንደርስ የቲክቶክ አውቶሜሽን እሰራላችኋለሁ ብያችሁ ነበር። ይህ ፉል ኮርስ የሚያካትተው ቲክቶክ አውቶሜሽን ምንድነው ብቻ ሳይሆን አውቶሜሽን በአጠቃላይ ምንድነው፣ ቲክቶክ አውቶሜሽን የምንሰራበትን አካውንት እንዴት ክሬት እናደርጋለን፣ በዓለም አቀፍ እይታ የሚያገኙ ኮንተንቶችን በነፃ እንዴት እናገኛለን፣ እነሱን አውርደን እንዴት ኢዲት እናደርጋለን ብቻ ሳይሆን ኢዲት እያደረግን እንመለከታለን። መጨረሻ ላይ ደግሞ እንዴት ሞኔታይዝ እናደርጋለን የሚለውንና የሰራነውን ገንዘብ እንዴት እንደምናወጣ አሳያችኋለሁ። አጠቃላይ ይህንን ፉል ኮርስ በ5 ፓርት እንከፍለዋለን። ፓርት 1 ላይ በአጠቃላይ አውቶሜሽን ምንድነው፣ ስፔሲፊካሊ ደግሞ ቲክቶክ አውቶሜሽን ምንድነው የሚለውን እንመለከታለን። በፓርት 2 ደግሞ ቲክቶክ አውቶሜሽን የምንሰራበትን አካውንት ወይም ኢንተርናሽናል አካውንት ክሬት እናደርጋለን። በዚህ አካውንት ላይ ዓለም አቀፋዊ የሆነ እይታ የምናገኝበትን ኮንተንት የምንለቅበት ነው። በፓርት 3 ላይ ደግሞ እነዚህን ኮንተንቶች በነፃ እንዴት እናገኛለን የሚለውንና ሌሎች ቲክቶክ አውቶሜሽኖች ሪፈረንስ በማድረግ በደንብ እንመለከታቸዋለን። በፓርት 4 ደግሞ እነዚህ ኮንተንቶች እንዴት ኤዲት እንደምናደርግ ብቻ ሳይሆን ኤዲት እያደረግን እንመለከታለን። በተጨማሪ ዓለም አቀፍ እይታ እንዴት እንደምናገኝም አሳያቸዋለሁ። በፓርት 5 ደግሞ እንዴት ሞኔታይዝ እናደርጋለን የሚለውንና የሰራነውን ገንዘብ እንዴት እናወጣዋለን የሚለውን እያንዳንዱ ነገር ስቴፕ ባይ ስቴፕ እንመለከታለን። ይህንን ቪዲዮ ለመስራት ብዙ ሪሰርች፣ ብዙ ጉልበት፣ ብዙ ጊዜ ፈጅቶብኛል። ይህንን ፉል ኮርስ ከፍላችሁ ብትማሩት ከ10,000 እስከ 20,000 የሚያስከፍላችሁ ነው። እኔ ግን በነፃ ዛሬ ከመጀመሪያ እስከ መጨረሻ እያንዳንዱ ነገር ስቴፕ ባይ ስቴፕ አሳያቸዋለሁ። ስለዚህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ ጀምሩት። እንዲሁም ደግሞ ለሚያስፈልገው ሰው ሼር አድርጉት። ለቤቱ አዲስ የሆናችሁ ደግሞ በኋላ ሰብስክራይብ ከምታደርጉ አሁን ሰብስክራይብ አድርጉ። ያልገባችሁ ግር ያላችሁ ነገር ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ በአግባቡ መልሳለሁ። ወደ ፓርት 1 እንኳን በሰላም መጣችሁ። እንግዲህ ፓርት 1 ላይ የምንመለከተው አውቶሜሽን በአጠቃላይ ምንድነው፣ እንዲሁም ስፔሲፊካሊ ደግሞ ቲክቶክ አውቶሜሽን ምንድነው የሚለውን እንመለከታለን። አውቶሜሽን የሚለውን ወርድ እንግዲህ ለብዙ ነገር መጠቀም እንችላለን። ነገር ግን እኛ ኮንተንት ቤዝድ የሆነ አውቶሜሽን ስለሆነ የምንጠቀመው እዚህ ጋር ኮንተንት አውቶሜሽን የምንለው እንግዲህ ኦልሞስት ሁሉንም ነገር በኤአይ ክሬት የምናደርጋቸው ኮንተንቶች አውቶሜሽን ወይ ኮንተንት አውቶሜሽን ማለት እንችላለን። ሲባል ኤአይን በመጠቀም የኮንተንት አይዲያ መውሰድ፣ የኮንተንት አይዲያውን ደግሞ ስክሪፕት መጻፍ፣ ስክሪፕቱን ደግሞ ብሬክ ዳውን እናደርገዋለን። ለእያንዳንዱ ሲን ፕሮምፕት እናዘጋጃለን፣ እሱም በኤአይ እንሰራዋለን። እንዲሁም ደግሞ በፕሮምፕቱ መሰረት ደግሞ ኢሜጅ ጀነሬት እናደርጋለን። መጨረሻ ላይ ደግሞ ጀነሬት ያደረግነውን ኢሜጅ ወደ ቪዲዮ እንቀይረዋለን ማለት ነው። ሁሉንም ፕሮሰስ ኦልሞስት በኤአይ ነው እንግዲህ የምንሰራው። ይህ አውቶሜሽን ማለት እንችላለን። ግን አውቶሜቲክ የተደረጉ ኮንተንቶች ለሁሉንም ሶሻል ሚዲያ መጠቀም እንችላለን። ለኢንስታግራም፣ ለፌስቡክ ሊሆን ይችላል፣ ለዩቲዩብ፣ ለቲክቶክ፣ ለሁሉንም ኦልሞስት ለሁሉም ሶሻል ሚዲያዎች መጠቀም እንችላለን። አጠቃላይ አውቶሜቲክ የተደረጉ ኮንተንቶች ምንድነው ጥቅማቸው ካላችሁኝ በጣም ብዙ ጥቅሞች ነው ያሉት። ከዛ ውስጥ እንግዲህ አንደኛው ላንጉዌጅ ባሪየር የሌለው ኮንተንት መፍጠር እንችላለን። ለምሳሌ ምንም አይነት ቋንቋ ሳንጠቀም አኒሜትድ በማድረግና ባክግራውንድ ሙዚቃዎች ወይም ክላሲኮች በመጠቀም ኮንተንት ክሬት ማድረግ እንችላለን። ላንጉዌጅ ባሪየር በነገራችን ላይ ኮንተንት ላይ በጣም ትልቅ ኢምፓክት አለው። ለምሳሌ ይህንን ኮንተንት ወይ ደግሞ ይህንን ኢንፎርሜሽን የምሰሙኝ አማርኛ የሚችሉ ሰዎች ናቸው። ስለዚህ ዓለም አቀፍ ደረጃ ደግሞ ብዙ ተደራሽነት ያለው ወይም ደግሞ ብዙ ተናጋሪ ያለውን ቋንቋ በመጠቀም ኮንተንት ክሬት አድርጋችሁ መፖስት ትችላላችሁ። እሱን በደንብ አሳያችኋለሁ። ከነዛ ውስጥ እንግዲህ አሁን ላይ ዓለም አቀፍ ቋንቋ የሚባለው እንግሊዝኛ ነው። ሌላኛው ደግሞ ብዙ ተናጋሪ አለው ተብሎ የሚታሰበው የስፔን ቋንቋ ነው። በተጨማሪም ፍራንስ፣ ኢታሊ መጠቀም ትችላላችሁ። ሁሉንም ነገር የሚሰራው ኤአይ ስለሆነ ምንም ችግር የለውም። ስለዚህ የመጀመሪያው እንግዲህ ምንም አይነት የቋንቋ ኢንተርፌረንስ የሌለው ኮንተንት ክሬት ማድረግ ወይም አውቶሜት ማድረግ ይቻላል። ካልሆነ ደግሞ ብዙ ተናጋሪ ያለው ብዙ እይታ የምታገኙበትን ኮንተንት ኤአይን በመጠቀም ጀነሬት ወይም ክሬት ማድረግ ትችላላችሁ። ቲክቶክ አውቶሜሽን ስል ደግሞ እንደ ማንኛውም ሶሻል ሚዲያ ስፔሲፊካሊ ደግሞ ወደ ቲክቶክ ስንመጣ እነዚህ ኮንተንቶች ቲክቶክ ላይ ስንፖስታቸው አውቶሜትድ የሆነ ቲክቶክ አካውንት አለን ወይም ደግሞ ቲክቶክ ካሽካው ማለት ትችላላችሁ። እንግዲህ ካሽካው ይባላል አውቶሜሽን በሌላ አጠራሩ ማለት ነው። ሌላኛው ኒች ነው። እንግዲህ ስለ ኒች እና የትኛው ካታጎሪ አዋጭ ነው፣ የትኛው ይሻላል፣ የትኛው ቀላል ነው የሚለውን በደንብ በኋላ በኮንተንት ሪፈረንስ ላይ በደንብ እንመለከታቸዋለን። እዚህ ጋር አጽንኦት አድርጋችሁ እንድሰሙኝ የምፈልገው ነገር እዚህ ጋር ሁሉንም ነገር በነፃ ነው የሚሉ ብዙ ኮንተንት ክሬተሮችን ሰምቻለሁ። ዩቲዩብ ላይም ቲክቶክ ላይም እንደዚህ ነገር ሰምቻለሁ። ነገር ግን እዚህ ጋር በደንብ ክሊር አድርጌ ልነግራችሁ የምፈልገውና እናንተም በአጽንኦት እንድሰሙኝ የምፈልገው ነገር ቢኖር አውቶሜሽን ወይ ደግሞ አውቶሜትድ የሆኑ ኮንተንቶች ሁሌ ፍሪ ናቸው። ቪፒኤን በመጠቀም ምናምን የሚባሉ ብዙ ኮንተንቶችን አይቻለሁ ዩቲዩብ ላይም ቲክቶክ ላይም። ግን ይሄን ነገር ክሊር ለማድረግ በሁለት ብንከፍላቸው አሪፍ ነው። የመጀመሪያው እንግዲህ ፕሪሚየም ወይ ደግሞ በክፍያ የምንሰራቸው ኮንተንቶች አሉ። እንዲሁም ደግሞ በነፃ ፉቴጆችን ወይም ደግሞ ኮንተንቶችን በመሰብሰብ እኛ ኤዲቲንግ በመጨመር የምንሰራቸው ኮንተንቶች አሉ። ስለዚህ በሁለት ከፍለን ማየት ይኖርብናል ማለት ነው። በጣም ክፍያ የሚፈልጉ በፕሪሚየም የሚሰሩ የቲክቶክ አውቶሜሽን ሆነ ሌሎችም አውቶሜትድ ቪዲዮዎችን የምንሰራበት መንገድ አለ። በሌላ መንገድ ደግሞ ዛሬም በደንብ የምንመለከተው ደግሞ በነፃ ምንም ነገር ክፍያ ሳናወጣ የምንሰራቸው አውቶሜትድ የሆኑ ኮንተንቶች አሉ። በደንብ አሳያቸዋለሁ ማለት ነው። እንደ ሪፈረንስ ደግሞ በኋላ በደንብ እንመለከታቸዋለን። ነገር ግን ሁለቱን ካቴጎራይዝ በደንብ ለመለየት አሁን እንደ ሳምፕል ከቲክቶክ ሁለት ኮንተንቶችን ከዩቲዩብ ደግሞ ሁለት ኮንተንቶችን ሁለቱን ነገር ካቴጎራይዝ ለማድረግ ወይም ደግሞ ከፍለን የምንሰራቸውና በነፃ የምንሰራቸው ኮንተንቶች ለማሳየት ሪፈረንሶችን ላሳያችሁ።
እነዚህ ሪፈረንስ የማሳያችሁ እንግዲህ ሁለቱ ነገሮች ክሊሪፋይ ለማድረግ ነው። የመጀመሪያው እንግዲህ በክፍያ የሚሰሩ የኤአይ አውቶሜሽን ቪዲዮዎችን ወይም ኮንተንቶችን ለማሳየት እና ሌላኛው ደግሞ በነፃ የምንሰራቸው የአውቶሜሽን አይነቶችን ለማሳየት ነው። በተጨማሪም ደግሞ የቋንቋ ባሪየር የሌለባቸው ወይም ደግሞ በየትኛውም ዓለም የትኛውም ሰው ማየት የሚችላቸው ኮንተንቶችን እዚሁ አውቶሜሽን ላይ እንዴት እንደምሰራ ለማሳየት ወይም ሪፈር ለማድረግ ነው። ስለዚህ በአጭሩ ላሳያችሁ። ቲክቶክ ላይ 2፣ ዩቲዩብ ላይ ደግሞ 2 ኮንተንቶችን ላሳያችሁና ወደ ፓርት 2 እንሄዳለን። ዩቲዩብ ላይ ስንመለከት እነዚህ የምታያቸው ቪዲዮዎች ኮንተንቶች በፕሪሚየም የሚሰሩ ናቸው። ኢሜጆቹን ጀነሬት አድርጋችሁ በኤአይ ወደ ቪዲዮ ስትቀይሩ በጣም ከፍተኛ የሆነ ፕሪሚየም ወይም ደግሞ ዶላር የሚጠይቁ ናቸው። እነዚህ እንደምታያቸው በጣም ሾርት ቪዲዮ ናቸው። ነገር ግን ቪዋቸው በጣም ከፍተኛ ነው። እዚህ ጋር እንደምታዩት 7.9 አለ፣ 21 ሚሊዮን ቪው ያለው አለ፣ 256 ሚሊዮን ቪው ያለው አለ። በጣም ከፍተኛ የሆነ ቪው ነው ያላቸው። እነዚህ አዋጭነታቸው ምንም ያጠራጥር አይደለም። ነገር ግን እስከዛ ገንዘብ እስክትሰበስቡ ወይም ደግሞ ገንዘብ ጀነሬት እስክታደርጉ ነፃ የሆኑ ኮንተንቶች ክሬት በማድረግ መኒ ሜክ ማድረግ ትችላላችሁ። ስለዚህ ለመጀመሪያ ጊዜ ከሆነ አውቶሜት የምታደርጉት ወይም ደግሞ ኮንተንቶች ክሬት የምታደርጉት በነፃ የሚሰሩ ኮንተንቶችን ብትሰሩ አድቫይዝ አደርጋቸዋለሁ። ዛሬም እሱ ላይ ነው እንግዲህ ፎከስ የምናደርገው። እነዚህ ከአጫጭር ቪዲዮ በተጨማሪ ረዥም ቪዲዮም አላቸው። እዚህ ጋር እንደምታያቸው ምንም አይነት የቋንቋ አይነት አይጠቀሙም። እነዚህ ነው እንግዲህ ላንጉዌጅ ባሪየር የላቸውም ያልኳችሁ። እነዚህ ለምሳሌ ከባክግራውንድ ሙዚክ ብቻ ነው የሚጠቀሙት። እንደምታያቸው በኤአይ የተሰሩ የቪዲዮዎች የአኒማል ነው። እነዚህ በካት ነው። እዚህ ቪዲዮ ላይ ምንም አይነት የቋንቋ ባሪየር የለም። ምንም አይነት ቋንቋ አይጠቀሙም። እነሱ ባክግራውንድ ክላሲክ ብቻ ያስገባሉ። እንዲሁም ደግሞ የድመት ድምፆች ምናምን ሚክስ አድርገው ኤዲት ያደርጓቸዋል። በመቀጠል ፖስት ማድረግ እንደምታያቸው ምንም አይነት የላንጉዌጅ ባሪየር የለም። ስለዚህ ይሄ በጣም አዋጭ የሆነ ኮንተንት ነው። በየትኛውም ዓለም ማንኛውም ሰው የሚያያቸው ኮንተንት ናቸው፣ በተለይ ህፃናት ማለት ነው። ለዚህ ደግሞ ቪዋቸው ይመሰክራል። ሰብስክራይበር ብቻ ሳይሆን ቪዋቸውን መመልከት ትችላላችሁ። አሁን የዚህ ቪዲዮ ቪውን ስትመለከቱት እዚህ ጋር 36 ሚሊዮን ቪው አለው በ3 ወር ውስጥ ማለት ነው። በጣም የሚገርም ቪው ነው። አስቡት እንግዲህ አሁን ይሄ ሁሉ ቪው ካላችሁ እና የቪዲዮ ሊንክስ ደግሞ ከ8 ደቂቃ እና ከዛ በላይ ከሆነ በጣም ከፍተኛ የሆነ ዶላር የሚሰራ ኮንተንት ነው። ስለዚህ ይሄ ላንጉዌጅ ባሪየር የለውም። ስለዚህ ጋር አሁን ምን አየን? በነፃ የሚሰሩ ኮንተንቶችን አሁን እናያለን። በክፍያ ናቸው ግን አንደኛ በቋንቋ ወይም ደግሞ ቋንቋ አፕላይ አድርገን እንግሊዝኛ ሊሆን ይችላል፣ ስፓኒሽ እንዳልኳችሁ የተለያየ ቋንቋ በመጠቀም ኤአይን በመጠቀም ኮንተንት ክሬት ማድረግ እንችላለን። በተጨማሪ ደግሞ ምንም አይነት ቋንቋ ሳንጠቀም ደግሞ እንደዚህ ክሬት ማድረግ እንችላለን ማለት ነው። አሁን ደግሞ ቲክቶክ ላይ በነፃና በክፍያ የሚሰሩ ኮንተንቶችን 2 ኮንተንት ብቻ ላሳያችሁና ወደ ፓርቱ እንሄዳለን። ስለዚህ ቲክቶክ ላይ ከገባን በኋላ እንደምታያቸው ሞቲቬሽናል ስፒከር በጣም ብዙ ቪው ነው ያላቸው። እንዳልኳችሁ በጣም ተፈላጊነት አላቸው። በተለይ ዩሮፕ ላይ በጣም ይፈልጋሉ እንደዚህ አይነት ኮንተንቶች። እነዚህ ኮንተንቶች በቀላሉ መስራት የምንችላቸው ናቸው። አሁን ለምሳሌ ይሄኛው ከፍተን ብንመለከተው ምንም ባክግራውንድ ቪዲዮ ነው የሚጠቀሙት፣ ቴክስት እንዲሁም ደግሞ የሰውየውን ንግግር ወይም ደግሞ ቮይስ ኦቨርን ብቻ በመጠቀም የተሰራ ቪዲዮ ነው። እንደምታዩት በጣም ኃይለኛ የሆነ ቪው ነው ያለው። 1.9 ሚሊዮን ቪው አለው ማለት ነው። ስለዚህ በእይታ ስለሆነ የሚከፈለው በጣም ከፍተኛ ገንዘብ መስራት የምንችልበት ኒች ነው። ሌላኛው ደግሞ ኤአይ በመጠቀም በክፍያ የምንሰራቸው ናቸው። እዚህ ጋር የምታያቸው ሁሉንም በፕሪሚየም ወይም ደግሞ በክፍያ የሚሰሩ ናቸው። አፎርድ የምታደርጉ ከሆነ ፕሪሚየም የሚችሉ ከሆነ እነዚህን መስራት ይቻላል። በጣም ጥሩ የሆነ ቪው አላቸው። እዚህ ጋር እንደምታየው 206,000 39,000 110,000 ቪዎች አሉ። ቅድም እንዳሳያችሁ ፕሮምፕት በመጻፍ እነዚህን ወደ ኢሜጅ እንቀይርና ከኢሜጅ ደግሞ ወደ ቪዲዮ መቀየር እንችላለን። ነገር ግን ትንሽ ክፍያ ይፈልጋሉ። ስለዚህ ዛሬ በነፃ እንዴት እንደምሰራ ደግሞ እንመለከታለን። አሁን ቪዲዮን ላይክ አድርገን ደግሞ ወደ ፓርት 2 እንሄዳለን ማለት ነው። አሁን ፓርት 2 ላይ ደርሰናል። እንግዲህ ለቲክቶክ አውቶሜሽን ቁልፍ ከሆኑ ነገሮች መካከል አንዱ ኢንተርናሽናል ቲክቶክ አካውንት ክሬት ማድረግ ነው። በጣም ብዙ አወዛጋቢ ኢንፎርሜሽኖች አሉ። ዩቲዩብ ላይም ቲክቶክ ላይም በደንብ ዞር ብዬ አይቻለሁ። እንዳልኳችሁ በደንብ ዲጋውት አድርጌ ሰርች አድርጌ ነው ይሄንን ቪዲዮ እንድሰራላችሁ የወሰንኩት። በተለይ አካውንት ክሬት ሲደረግ በጣም አወዛጋቢ የሆኑ መረጃዎች አሉ። የመጀመሪያው እንግዲህ ቪፒኤን በመጠቀም አዲስ ኢሜይል ክሬት አድርጋችሁ ሀገር በመቀየር እንግዲህ ኢንተርናሽናል ቲክቶክ አውቶሜሽን የምንሰራበትን አካውንት ክሬት ማድረግ እንችላለን የሚል ነው። ይሄኛው አካሄድ አዋጭ አይደለም። ምክንያቱም አዋጭ አይደለም ያልኩበት ምክንያት አንደኛ ሀገር ቀይራችሁ አዲስ አካውንት ክሬት ማድረግ አትችሉም። ቢያንስ በዛ አካውንት ላይ 60 ቀን መጠቀም ይኖርባቸዋል። ይሄ ማለት ምንም አይነት አካውንት ክሬት ሳታደርጉ ቲክቶኩን ማለት ነው ያለ አካውንት ኢሜይል ካስገባችሁ በኋላ ቢያንስ ለ60 ቀን አካውንቱን መጠቀም ይኖርባቸዋል ይላል። ስለዚህ ኢንተርናሽናል አካውንት ለመክፈት ገና 60 ቀን ወይም ደግሞ 2 ወር ጠብቃችሁ ነው እንግዲህ አካውንቱን የምታገኙት ማለት ነው።
አንደኛ እሱ ነው። እሱንም ጠብቃችሁ ደግሞ አፕግሬድ ስታደርጉት ላይ ከፍትላችሁ ወይም ደግሞ አካውንቱ ክሬት ላይ ያደርግላችሁ ይችላል። ሌላም ብዙ ትሪኮች በመጠቀም እንግዲህ የቲክቶክ አውቶሜሽን የምሰራበትን አካውንት ክሬት ማድረግ እንችላለን የሚሉ መረጃዎችን አይቻለሁ። ነገር ግን VPN ሳንጠቀም ስልካችን መጠቀም ብቻ ኢንተርናሽናል የምሰራበትን አካውንት በቀላሉ እንዴት ክሬት እንደምናደርግ አሳያችኋለሁ። እዛ ደግሞ የሚያስፈልጉ ሁለት አፕሊኬሽን ብቻ ናቸው። የመጀመሪያው ቲክቶክ ፕለጊን ነው። ሁለተኛው ደግሞ ቲክቶክ ራሱ አፕሊኬሽኑ ነው። ስለዚህ መጀመሪያ እንግዲህ ቲክቶክ አካውንት ኢትዮጵያ ውስጥ የምንጠቀመው አካውንት ካለን እሱ ዲሊት እናደርጋለን። ቢዝነስ የምትሰሩበት ካልሆነ ወይም ደግሞ የማይጠቅማችሁና ስራ የማትሰሩበት አካውንት ከሆነ ዲሊት ማድረግ ይኖርባችኋል። ካልሆነ ደግሞ ብዙ ፎሎወር ካላችሁና ቢዝነስ የምትሰሩበት የምትጠቀሙበት ወይም ደግሞ ፈልገዋለሁ ብላችሁ ካሰባችሁ የድሮ ኦሪጂናሉ አካውንታችሁ በኮምፒውተር ሊሆን ይችላል ወይም ደግሞ በሌላ ስልክ ሎጊን በማለት በዚህኛው ስልካችሁ ግን ሎጋውት ብላችሁ ወጣችሁ አዲስ አፕሊኬሽን ነው ዳውንሎድ የምናደርገው። ስለዚህ እንደዛ ታደርጋላችሁ። ነገር ግን እነዚህ አማራጮች የለኝም ምናምን የምትሉ ከሆነ ደግሞ ኮሜንት ላይ አሳውቁኝ። ሌላ አማራጭ ደግሞ እንፈልጋለን። ነገር ግን እንደዚህ አይነት አማራጭ ይኖራቸዋል ብዬ አስባለሁ። ስለዚህ አሁን የምናደርገው ለቲክቶክ አውቶሜሽን ብቻ የሚያገለግለን አዲስ ኢሜይል ክሬት እናደርጋለን። ያው ፉል ኮርስ ስለሆነ እንግዲህ ኢሜይል ክሬት ለማድረግ ለእናንተ ይከብዳቸዋል ብዬ አላስብም። ነገር ግን ፉል ኮርስ ስለሆነ አዲስ ኢሜይል ክሬት አድርገን በአዲስ እንግዲህ ቲክቶክ አካውንት ወይ ኢንተርናሽናል ቲክቶክ አካውንት ክሬት እናደርጋለን። ስለዚህ ለዛ የምናደርገው መጀመሪያ ወደ ጂሜል እንገባለን ማለት ነው። በስልካችን ሊሆን ይችላል፣ በኮምፒውተር ወደ ጂሜል አካውንት ገብተን አዲስ አካውንት ክሬት እናደርጋለን። ወደ ጂሜል ከገባን በኋላ ከስር እዚህ ጋር እንደምታዩት አድ አናዘር አካውንት የሚል አማራጭ አለ። ስለዚህ እሱን ክሊክ በማድረግ ነው እንግዲህ አዲስ አካውንት ክሬት የምናደርገው። ለጎግል ነው ወይስ ለሌላ ይላል። ስለዚህ እኛ ለጎግል ነው የምንፈልገው። ጎግል የሚለውን ክሊክ አድርገን ወደ ቀጣይ ስቴፕ እናልፋለን። እዚህ ጋር ያው አሻራ የተለያየ ነገር ይጠይቃቸዋል። እሱን ማስገባት ነው። ከስር እዚህ ጋር ክሬት አካውንት የሚለውን ነው የምትነኩት። በመቀጠል ደግሞ ፎር ማይ ቢዝነስ እና ለፐርሰናል ይላል። ፐርሰናል ነው የምንጠቀመው። ስለዚህ እሱን ሰሌክት እናደርጋለን። በመቀጠል ስማችሁን የአባታችን ስም አስገቡ ይላል። ያው ፈጠን ምንባችሁ እንግዲህ ቀላል አካሄድ ስለሆነ ነው። ኢሜይል ሁሌ ክሬት የምታደርጉ ስለሆነ ነው። ስለዚህ የአባቴን ስም ካስገባው በኋላ ኔክስት እንለዋለን ማለት ነው። ይሄ እንግዲህ ኢሜይል ክሬሽን ነው። ምንም የሚከብድ ነገር የለውም። ስለዚህ እዚህ ጋር ወሳኝ ነገር አለ። በርዝዴይ አስገቡ ይላል ወይም ደግሞ የተወለዳችሁበት ቀን ነው። አሁን እዚህ ጋር ከ18 ዓመት በላይ እንዲሆን አድርጋችሁ ማስገባት ነው። ወሩ እና ቀኑ ማተር አያደርግም፣ አመቱ ብቻ ነው። አሁን 2025 ወይ 2026 ሊገባ ስለሆነ 2000 ወይ ደግሞ 2001 ከዛ በታች ባሉት አመታት ማስገባት ነው። እኔ እዚህ ጋር በ1998 ብዬ አስገብቻለሁ። ከዛ ጾታ ማስገባት ነው። ጾታ ታስገባላችሁ። መቀጠል ኔክስት ማለት ነው። ኔክስት እንዳልነው እንግዲህ የኢሜይል አማራጭ ያመጣልናል። ካልሆነ በሶስተኛ እኛ ክሬት እንድናደርግም ያስመርጠናል። ነገር ግን ስለሚያስቸግራችሁ ከነዚህ ውስጥ አንዱን መምረጥ ነው። እኔም ሁለተኛው ነው የምመርጠው። ክሬት ማድረግም ትችላላችሁ እንዳልኳችሁ። ከሚያወሳስብባችሁና ትንሽ ያስቸግራል አሁንም ኢረር እያለ ስለሚያስቸግራችሁ አንዱ ሰሌክት ብታደርጉ ማተር ስለማያደርግ ሰሌክት ታደርጋላችሁ። የሁለተኛው መርጫለሁ። ኔክስት እንለዋለን። እሱን ከመረጥን በኋላ እዚህ ጋር ፓስወርድ አስገቡ ይላል። ፓስወርዱ በጣም ስትሮንግ መሆን አለበት። ሂድን አደርግባችኋለሁ። እሱን እናስገባለን። መቀጠል ኔክስት ማለት ነው። እንደምታዩት ኢሜይል ክሬት አድርጉልኛል። እዚህ ጋር ተርሞች ፖሊሲዎች አሉ። አግሪ እናደርጋለን። እሱን አግሪ ካደረግን በኋላ አዲስ ኢሜይል ክሬት አድርገናል ወይም ደግሞ ክሬት አድርጎ ይሰጠናል። እንደምታዩት ከስር አዲስ አካውንት ክሬት አድርገናል። አሁን ወደ ቀጣይ ስቴፕ ነው የምናልፈው። እንዳልኳችሁ እዚህ ጋር ፕለጊን የሚል አለ። ፕለጊን የሚል አፕሊኬሽን ፕሌይ ስቶር ላይ ማውረድ ትችላላችሁ። ካልሆነ ምን ቴሌግራም ላይ አስቀምጥላችኋለሁ መውሰድ ትችላላችሁ። እንደ ቪፒኤን ነው የምንጠቀመው። ቪፒኤን የምንጠቀምበት ፓርት እዚህ ጋር በፕለጊን መጠቀም እንችላለን። ሀገር እንቀይራለን ማለት ነው። እንዳልኳችሁ ቅድም በቪፒኤን ተጠቅመን በኢንተርናሽናሊ በአዲስ ኢሜይል ክሬት ስናደርግ በእኛ ቲክቶክ ማለት ነው እንዳልኳችሁ 60 ቀን መጠበቅ አለባችሁ። እንዲሁም ደግሞ እሱን አፕግሬድ ስታደርጉ ቢላችኋል። ፕለጊን ግን ምንም አያስቸግርም። ስለዚህ ፕለጊን ከነካችሁ በኋላ ሀገር እንደ ቪፒኤን ሀገር እንቀይራለን ማለት ነው። ስለዚህ እንደመጀመሪያ አለው እንላለን። እዚህ ጋር እንግዲህ ሪጅን የሚለውን ነው የምንነካው። ሪጅን ከነካን በኋላ ከፈለጋችሁ በዩናይትድ ኪንግደም ከፈለጋችሁ በዩናይትድ ስቴትስ በካናዳ እነዚህ የምታያቸው ሀገራቶች ስለሚሰሩ በእነሱ መምረጥ ትችላላችሁ። ነገር ግን ዩናይትድ ኪንግደም ብዙ ጊዜ የተለመደ ነው። በሱ ክሬት ማድረግ ወይም ደግሞ እሱ ሀገር ብትመርጡ ተመራጭ ነው። በመቀጠል እዚህ ጋር ይሄኛው ቲክቶክ ዋናው አሁን ዳውንሎድ አድርገው አዲሱን ቲክቶክ ወደ እሱ እንገባለን። እንደምታያቸው ኮንተንቶቹ አዲስ ናቸው ወይም ደግሞ እንግሊዝኛና ሌላ የኛ ወይም ደግሞ አማርኛ ቋንቋ ያላቸው ኮንተንቶች አይመጡም። ነገር ግን እዚህ ጋር የፕሮፋይሉ ምልክት ከነካን በኋላ ውስጥ ስንገባ ማይ አካውንት የሚል አለ። እዛ ጋር ሳይን አፕ የሚል በአዲስ ክሬት ለማድረግ ሳይን አፕ የሚል ታግ አለ። እሱን ክሊክ ስታደርጉት እዚህ ጋር ስልክ ቁጥርና ሌሎች አማራጮች ያመጣል። እኛ ስልክ ቁጥር ስለሌለን የውጭ ሀገር ኢሜይል ነው የምንጠቀመው። ስለዚህ ኢሜይል ነው የምናስገባው። እዚህ ጋር በጉግል ይሁን ወይስ በፌስቡክ ይላል። ስለዚህ በጉግል ቅድም ክሬት ያደረግነው ኢሜይል እንድንጠቀም እሱ እናስገባለን። መቀጠል ኢሜይሉን እናስገባለን ማለት ነው።
እሱን ካስገባን በኋላ ኔክስት ነው የምንለው። እንደምታዩት እዚህ ጋርም ፓስወርድ ክሬት እናደርጋለን። የቲክቶክ ነው። ስለዚህ ስትሮንግ የሆነ ፓስወርድ ክራይቴሪያዎች አሉት ከስር እነሱን አስባችሁ ማስገባት ነው። በመቀጠል ኔክስት እንለዋለን። አሁንም እዚህ ጋር በርዝዴ ጥንቃቄ ማድረግ ይኖርባቸዋል። ከ18 ዓመት በላይ መሆን አለበት። ኢቭን የምሰሩት ኮንተንት የህፃናት ቢሆንም እዚህ ጋር የእናንተ ግን ዓመት ኮንተንት ክሬተሩ ከ18 ዓመት በላይ መሆን አለበት። ስለዚህ እኔም እሱን አስገባለታለሁ። እሱን ካስገባችሁ በኋላ ወደ ቀጣይ ስቴፕ እናልፋለን። ኔክስት በማለት እዚህ ጋር አይናችሁ ሰው ናችሁ ለማለት እንግዲህ ፐዝል ፊት እናደርግለታለን። እሱን ፊት ካደረግን በኋላ ደን ይለናል። እዚህ ጋር ኒክኔም ማስገባት ነው። የቲክቶካችሁን ስም ልክ እንደ ኢትዮጵያ እንደሌላ ጊዜ ቲክቶክ ማለት ነው። ስለዚህ እዚህ ጋር ታክ ላይ ልክለዋለሁ እኔ ዝም ብዬ ያው ኤዲት ስለማድረገው ችግር የለውም። ስለዚህ እሱን ካስገባን በኋላ ኔክስት እንለዋለን። ድጋሚ አይናችሁ ሰው ናቸው የሚለውን ቼክ ያደርገናል። እሱን ፐዝሉን ፊት እናደርግለታለን እንደቅድሙ። እሱን ካስገባን በኋላ ይኸው ኢንተርናሽናል የሚሰራ ቲክቶክ አካውንት ክሬት አድርገናል። ለዛ የምታረጋግጡበት መንገድ ወደ ቲክቶክ ስቱዲዮ እንገባለን። እዚህ ጋር እንደምታዩት እኛ ሀገር ወደ 3 አማራጭ ነው ያሉት። ነገር ግን እዚህ ጋር በጣም ብዙ ገንዘብ የምሰራበት አማራጮች አሉ። የመጀመሪያው የቲክቶክ ስቱዲዮ ስትገቡ ክሬቲቭ ሪዋርድ አለ። ይሄ ነው እንግዲህ በቪው የሚከፍለው እንደምታዩት። ክራይቴሪያዎች አሉት። ቢያንስ 18 ዓመት መሙላት አለባችሁ። 10,000 ፎሎወር ሊኖራችሁ ይገባል። እንዲሁም በተጨማሪ በ30 ቀን 100,000 ቪው ማግኘት ይኖርባቸዋል። እንግዲህ ቲክቶክ ላይ በጣም ጥሩ ኮንተንት ከለቀቃችሁ 100,000 በጣም ቀልድ ነው። እውነት በጣም በቀላሉ የሚገኝ ቪው ነው። ኢቭን ኢፍ ኢንተርናሽናል ቲክቶክ ይቅርና ኢትዮጵያ ውስጥ ብቻ በጣም በሚሊየንስ ይታያል ቲክቶክ እንደምታውቁት ማለት ነው። እነዚህ በጣም ብዙ አማራጮች አሉ። አንደኛ ኢንተርናሽናል መሆኑን የምታረጋግጡበት መንገድ ይሄኛው ነው ማለት ነው። እነዚህን በደንብ መመልከት ይኖርባቸዋል። ክሬት ካደረጋችሁ በኋላ አካውንቱ ምናልባት ሀገር ቀይረን ካልሆነ ምናልባት ኤዲት እንድናደርግ ማለት ነው። ሌላኛው የምናረጋግጥበት መንገድ ደግሞ ኮንተንቶቹ መመልከት ይኖርብናል። አሁን ወደ ሆም ስንመጣ ሁሉንም ኮንተንት የውጭ ሀገርና ሌሎች በሌላ ቋንቋ የሚቀርቡ ኮንተንቶች ናቸው። አማርኛ ኮንተንት አታገኙም እዚህ ጋር። እንደምታያቸው ሁሉንም ኮንተንቶች አረብኛ፣ እንግሊዝኛ ናቸው። ስለዚህ የውጭ ሀገር አካውንት መሆኑ በዛ ማወቅ ትችላላችሁ። ሌላኛው ደግሞ እዚህ ጋር ዲስከቨር የሚል አለ። ዲስከቨር የሚለው ስትነኩት ወይም ደግሞ ሾፒንግ ሌላ ታብ አለው ወይም ደግሞ አማራጭ አለው ማለት ነው። በእኛ ሀገር ግን እንደዚህ አይነት የቲክቶክ አካውንት ላይ ምንም አይነት የሾፒንግ ለብቻው ኮንተንት የሚደረግበት የሚፖስትበት ፓርት የለም ማለት ነው። ስለዚህ እነዚህ ሁሉንም ነገሮች የኢንተርናሽናል ቲክቶክ አካውንት መሆኑን ያረጋግጥላቸዋል ማለት ነው። ስለ ፓርት 2 ላይ የኢንተርናሽናል ቲክቶክ አውቶሜሽን የምንሰራበትን አካውንት እንደዚህ በቀላሉ ያለምንም ቪፒኤን ስልካችሁን መጠቀም ክሬት ማድረግ እንችላለን። ይሄኛው በጣም አዋጭና ምርጥ አካሄድ ስለሆነ ነው እንግዲህ ለእናንተ ያቀረብኩላችሁ። ነገር ግን ብዙ መንገዶች አሉ፣ ትሪኮች አሉ እንዳልኳችሁ። ከነዛ ውስጥ የተሻለውና ምርጥ የሆነውን ይሄኛውን መርጬላችኋለሁ። በዚህ መሰረት ብትመርጡ መርጣለሁ። ካልሆነ ደግሞ ካልሰራላችሁም አሁን ያልገባችሁ ነገር ካለ ኮመንት ላይ ጠይቁኛላችሁ። እኔ ደግሞ በአግባቡ መልስላችኋለሁ፣ አስረዳችኋለሁ ማለት። ስለዚህ በዚህ መሰረት እንደዚህ በቀላሉ የቲክቶክ አካውንት አውቶሜሽን የምትሰሩበት ቲክቶክ አካውንት ክሬት ማድረግ ትችላላችሁ። ፓርት 2 ይሄን ይመስላል። አሁን ወደ ፓርት 3 እናመራለን። አሁን ፓርት 3 ላይ ደርሰናል። እንግዲህ እዚህ ድረስ ቪዲዮውን ካያችሁ በቲክቶክ አውቶሜሽን ህይወታችሁን ለመቀየር ወይም ደግሞ ቲክቶክ አውቶሜሽን ላይ ከፍተኛ የሆነ ኢምፓክት ለማምጣት ወስዳችኋል። በድጋሚ እስካሁን ላይክ ያላደረጋችሁ ካላችሁ ላይክ እንድታደርጉ አሳስባችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ፣ እንዲሁም ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ። በፓርት 3 ላይ የምንመለከተው እንግዲህ ስለ ኒች ካታጎሪና እንዲሁም ደግሞ ዓለም አቀፍ ያሉ የቲክቶክ እና የዩቲዩብ አውቶሜሽን ምን ይመስላሉ፣ ቪዋቸው ምን አይነት ኮንተንት እየተሰራ ነው የሚለውን እንመለከታለን። ኒቾችን ካየን በኋላ ለኛ የሚሆን ስፔሲፊክ አንድ ካታጎሪ መርጠን ከዛ ኮንተንት በነፃ ወስደን በፓርት 4 ላይ ደግሞ ሙሉውን ኤዲቲንጉን እንዴት እንደምንሰራ እያንዳንዱ ነገር እንመለከታለን። የመጀመሪያው እንግዲህ ቲክቶክ አውቶሜሽንም ሆነ የትኛውም ኮንተንት ክሬሽን እንግዲህ ኒች የሚባል ነገር አለ። ይህ ማለት እንግዲህ የኮንተንታችሁን ካታጎሪ ማለት ነው። ኒች ሲባል እንግዲህ በብዙ አንግል ማየት እንችላለን። የመጀመሪያው ግን እናንተ መስራት የምትፈልጉት የእናንተ ከፍተኛ ዲማንድ እና በህይወታችሁ ውስጥ ብዙ ጊዜ ኤክስፒሪየንስ የምታደርጉት አይነት የላይፍ ስታይል ካለ በዛ ላይ ኮንተንት ብትሰሩ መክራችኋለሁ። ያም ሆነ ይህም ሆነ ግን ኒቾች ስፔሲፊካሊ ካታጎራይዝድ የሆኑ ናቸው በሶሻል ሚዲያ ዓለም ማለት ነው። እነዚህ ኒቾች እንግዲህ ከቪው አንጻር ማየት እንችላለን፣ ከክፍያ አንጻር ማየት እንችላለን፣ ክሬት ስናደርግ ከሚወስዱብን ጊዜና ኢነርጂ አንጻር መከፋፈል እንችላለን። በጣም ብዙ አይነት ኒች ወይም ደግሞ ኮንተንት ካታጎሪ ነው ያለው። ነገር ግን ዛሬ ጠቅለል ለማድረግ በኢንተርቴንመንት ወይም ደግሞ በመዝናኛ ዓለም ያሉ ኮንተንቶች አሉ፣
እንዲሁም ደግሞ በትምህርት ዓለም ያሉ ወይም ደግሞ ኤዱኬሽናል የሆኑ ኮንተንቶች አሉ። ሌላኛው ቭሎግን ጨምሮ በላይፍ ስታይል ወይም ደግሞ በሌክዠሪ ላይፍ ስታይል ሌክዠሪ የሆኑ ማቴሪያሎችን በማሳየት ክሬት የምናደርጋቸው ኮንተንቶች አሉ። በጣም ዘርፈ ብዙ ናቸው። የአኒማል ቻናሎች አሉ፣ የስፖርት፣ የስፒሪቹዋል በጣም ብዙ የሆኑ አይነት ኒቾች አሉ። ነገር ግን እነዚህ ካታጎሪ ስንመርጥ እንዳልኳቸው አንደኛ የእናንተ ብቃት የእናንተ ፍላጎት ላይ ሴንተርድ የሆነ ምርጫ ብትመርጡ በጣም አድቫይዝ አደርጋቸዋለሁ። ነገር ግን ከክፍያ አንጻር ስናይ ደግሞ ስፔሲፊካሊ የተቀመጡ ከፍተኛ የሆነ ክፍያ የምናገኝባቸው ወደ ዩቲዩብ ስንመጣ ደግሞ ሲፒኤማቸውና አርፒኤማቸው በጣም ከፍ ያለ ኮንተንቶች አሉ ማለት ነው። እነዛ ውስጥ እንግዲህ እነ ቭሎግ፣ የተለያዩ ሌክዠሪ ላይፍ ስታይል፣ ሌክዠሪ የሆኑ ካር ዋቾች ወይም ደግሞ ሰዓቶች እንደዚህ አይነት ነገሮች በማሳየት የሚሰሩ ኮንተንቶች ከፍተኛ ክፍያ አላቸው። ተጨማሪም ባንክ ላይ፣ ቢዝነስ ላይ፣ ገንዘብ ላይ እንደዚህ አይነት ኮመርሻል ነገር ላይ ኮንተንት ክሬት የምናደርግ ከሆነ ሲፒኤሙም አርፒኤሙም ወይም ደግሞ በ1000 የምናገኘው ክፍያ በጣም ከፍ ያለ ይሆናል ማለት ነው። በተቃራኒው ደግሞ ኢንተርቴንመንት ላይ፣ ኮሜዲ፣ እነዚህ መዝናኛዎች ነገር ላይ ኮንተንት የምንሰራ ከሆነ የምናገኘው ቪው በጣም ከፍ ይላል። ብዙ ጊዜ ኢንተርቴንመንት ላይ ብዙ ቪው እናገኛለን። የምናገኘው ክፍያ ደግሞ ተቃራኒ ነው፣ ወይም ደግሞ ሲፒኤሙ አርፒኤሙ ዝቅ ያለ ነው ማለት ነው። ስለዚህ ኒች እና ካታጎሪ ስትመርጡ እነዚህ ነገሮችን ኮንሲደር አድርጋችሁ ብትመርጡ መክራቸዋለሁ። ስለ ኒች እና ስለ ካታጎሪ ይህን አክል ካለን እንግዲህ ቲክቶክ ላይም ሄደን ዩቲዩብ ላይም ሄደን በዚህ በቲክቶክ አውቶሜሽንም ሆነ ዩቲዩብ አውቶሜሽን ምን አክል እየተሰራ ነው፣ የትኛው ቀላል ነው፣ የትኛው ኒች ይሻላል የሚለውን ደግሞ ዳሰስ አድርገን ለኛ የሚሻለንና ምርጥ የምንለው ወይም ደግሞ ቀለል ያለውን ካታጎሪ መርጠን ወስደን እንግዲህ ለራሳችን ወይም ደግሞ ለዛሬ ፉል ኮርስ እንመለከተዋለን። በቀጥታ ወደዛ ወደ ሪፈረንስ እና ወደ ዳሰሳው እንሄዳለን። እሺ አሁን ቲክቶክ ላይ ለቲክቶክ አውቶሜሽን የሚሆኑ ምርጥ ኮንተንቶችን ላሳያችሁ። እዚህ ቲክቶክ ላይ ከፍተኛ ገንዘብ የሚሰራባቸው ማለት ነው። በጣም ቀላል ናቸው ለአሰራርም። እንግዲህ ሰርተን ነው የምናየው። በኋላ ኤዲት አድርገን በደንብ እንዴት እንደሚሰራ እያንዳንዱ ነገር አሳያችኋለሁ። እንዳልኳችሁ ሁለት አይነት ናቸው። አንደኛው እንግዲህ ከፍለን ወይም በፕሪሚየም የምናሰራቸው ናቸው። እነዚህ በነፃ ናቸው ምናምን የሚሏቸው አሉ። ውሸት ነው። እንደዚህ አይነት ነገር የለም። በተለይ ኢሜጅ ወደ ቪዲዮ ለመቀየር በጣም ከፍተኛ የሆነ ገንዘብ ነው የሚያስፈልገው። ምንም መወሻሸት አያስፈልግም። እዚህ ጋር በተለይ ረዥም ቪዲዮ ከሆነ በጣም ውድ ናቸው። በቃ እንደ ወርቅ ነው የሚሸጡት የእውነት ለመናገር ፕሪሚየሙ ማለት ነው። እኛ ግን በነፃ ቪዲዮዎችን ወስደን ወይም ደግሞ ፉቴጅ የምንወስድበት ቦታ አሳያችኋለሁ። ወስደን እዛው ኤዲት እናደርጋለን። ነገር ግን ያለምንም ወጪ እነሱ ወስደን ኤዲት አድርገን ለቲክቶክ አውቶሜሽን የምንጠቀማቸው ኮንተንቶች ቀድሜ ላሳያችሁ። የመጀመሪያው እዚህ ጋር የሞቲቬሽን ወይም ስለ ሰክሰስ፣ ስለ ማይንድ ሴት ያሉ ቪዲዮዎች በጣም ቀላል ናቸው ለመስራት ማለት ነው። እዚህ ጋር እንደምታዩት ስለ ሞቲቬሽን ወይም ደግሞ የሆነ ኢንተርቪው ላይ የቀረበ ቪዲዮ ነው። ከዛ ውስጥ ከታርጋችሁ አውጣችሁ ወይም ይሄንን መጠቀም ትችላላችሁ። ራሱን ዳውንሎድ አድርጋችሁ ቮይስ ኦቨሩን ኤክስትራክት አድርጋችሁ በማውጣት ኤዲት አድርገን ሌላ ቪዲዮ መጠቀም ኤዲት አድርገን መስራት እንችላለን ማለት ነው። ለምሳሌ ይሄንን ስንመለከተው በጣም ብዙ ቪው ነው ያለው። ወደ 1 ነጥብ እንመልከተው። ለምሳሌ ይሄ ሞቲቬሽን 28.1 ሚሊዮን ቪው አለው። 28.1 ሚሊዮን ቪው ማለት ነው። በነገራችን ላይ የቲክቶክም የዩቲዩብ አውቶሜሽን መጀመሪያ አካባቢ ትንሽ ሊያዘጋችሁ ይችላል። እናንተ በደንብ ሎድ ማድረግ አለባችሁ፣ በደንብ አፕሎድ ማድረግ አለባችሁ፣ በቀላሉ የሚሰሩ ቪዲዮዎችን በመጠቀም ማለት ነው። ስለዚህ አሁን 10፣ 50፣ 100 ቪው ምናምን ስታገኙ ምንም መደንገጥ የለባችሁም። ልክ የሆነ ሰዓት ላይ በጣም ብዙ ስትለቁ አንዱ ብሎ ያደርጋል፣ ኢን ሚሊየንስ ይታያል ማለት ነው። ልክ እሱ ሲታይ ሁሉንም ነገር ነው እንግዲህ የሚቀያይረው። አንደኛ ቻናላችሁም ይቀይረዋል፣ ሁለተኛ ከዛ በፊት የለፋችሁበትን ልፋት ሁሉንም አጠቃሎ እዚህ አንድ ቪዲዮ ሊከፍላችሁ ይችላል ማለት ነው። ስለዚህ አውቶሜሽን ላይ እንደዚህ አይነት ነገሮች አሉ። ስለዚህ እናንተ ኩዊት ሳታረጉ በደንብ መፖስት ነው የሚኖርባቸው። አሁን ይሄ እንዳሳያችሁ ምንም አይነት ነገር የለውም። ለምሳሌ ይሄ የሞቲቬሽን ነው። ስለዚህ የሱ ኢንትሮ ተጠቀመ። በመቀጠል ላይሪክ ወይም ደግሞ ጽሁፎችን ነው ያስገባው። እዚህ ጋር ካፕሽኖችን ማስገባትና ከጀርባ ደግሞ ሌላ ቪዲዮዎች በመጠቀም ትንሽ ኢፌክት አድርገው የለቀቁት ቪዲዮ ነው እንግዲህ ይሄ ሁሉ ቪው ያገኘው ማለት ነው። እንግዲህ ቲክቶክ አውቶሜሽን እንዳልኳችሁ በቪው የሚከፍል አካውንት ነው ማለት ነው። በዚህ ሁሉ ቪው ምን ያክል ገንዘብ እንደሚገኝ መገመት አያቅታችሁም። ስለዚህ በጣም ቀላል ናቸው እነዚህ የሞቲቬሽን ስለ ሰክሰስ የሚሰሩ ቪዲዮዎች ማለት ነው። ስለዚህ አሁን ይሄ ቪዲዮ እንዳልኳችሁ ምንም አይነት የተጠቀመው ነገር የለም። የሱን ቮይስ ኦቨር ወሰደ። እንዴት ኤዲት እንደምናደርግ አሳያችኋለሁ። ጽሁፍ አስገባ። ጽሁፍ ሲጀመር አውቶማቲካሊ ማስገባት ይችላላችሁ። ጽፋችሁ ምናምን አይደለም፣ አውቶማቲካሊ ካፕከት ያስገባላችኋል። በፈለጋችሁት አይነት ፎንት ማለት ነው። በጣም በሚያምሩ ፎንት ያስገባላችኋል። በተጨማሪም ቪዲዮዎቹ በነፃ አሉ። እነዚህ ከባክግራውንድ የሚገቡ ቪዲዮዎች በነፃ አሉ። ኢፌክት ምንም አንድ ኢፌክት መጠቀም በቂ ነው። ምንም የተወሳሰበ ነገር የለውም። ትራንዚሽን የለውም። ሌሎች የተለያዩ ሳውንድ ፊክሶች የተለያዩ ይሄ ሳውንድ ኢፌክቶች ምናምን አይጠቀሙም። ስለዚህ በጣም ምርጥ የሆነ ኮንተንት ከሆኑ መካከል አንዱ
የሞቲቬሽን የሰክሰስ ቪዲዮዎችን መጠቀም ነው ለቲክቶክ አውቶሜሽን ማለት ነው። ስለዚህ እንደምታዩት እዚህ ጋር አሁን ፎሎወሩም 792.6 ሺህ ፎሎወር አለው እዚህ ጋር እንደምትመለከቱት ማለት ነው። በጣም ብዙ ፎሎወር በጣም ብዙ ቪው ማግኘት ይቻላል። በዛውም ልክ ደግሞ ተከፋይ መሆን ይቻላል ማለት ነው። ምክንያቱም በቪው ነው። እኛ ሀገር እንደምታውቁት ኖርማል ቲክቶክ ስንጠቀም ወይ በጊፍት ወይ ደግሞ ይሄ ላይቭ በመግባት ማለት ነው፣ ወይ ደግሞ በፕሮሞሽን ነው ወይ ሎካል ፕሮሞሽኖች መጠቀም። ስለዚህ እነዚህ ግን በቀጥታ በቪው ማግኘት ትችላላችሁ፣ ወይም ደግሞ ልክ እንደ ዩቲዩብ በቪው ተከፋይ መሆን ትችላላችሁ። እንደምታዩት እዚህ ጋር በጣም ብዙ የሆነ ቪው ነው ያላቸው። ስለዚህ በጣም ፌመስ የሆኑ ሰዎች ንግግር፣ በተለይ ሰስፔንስ የሚያደርጉን ፓርት ቆርጣችሁ ኤዲት አድርጋችሁ መፖሰት ነው። እዚህ ጋር እንደምታያቸው የሚናቁ ቪዎች አይደሉም። እዚህ ጋር 30,000፣ 45,000፣ 62,000፣ 449,000 በጣም ምርጥ የሆኑ ቪዎች አሉት ማለት ነው። ለኤዲቲንግ አዲስ ብትሆኑ ከዚህ በፊት ምንም አይነት የኤዲቲንግ ኢንፎርሜሽንም ኤዲት አድርጋችሁ የማታውቁ ከሆነ በቀላሉ አሳያችኋለሁ። ምክንያቱም በስልካችን በኮምፒውተር ለመጠቀም ቀላል በሆነ መንገድ ለምሳሌ ካፕካትን በመጠቀም እነዚህን በቀላሉ ኤዲት ማድረግ ስለሚቻል በጣም ቀላል ነው ማለት ነው። ሌላኛው ደግሞ የቲክቶክ አውቶሜሽን የሚመች አይዲያ ደግሞ ላሳያችሁ። ሌላኛው ለቲክቶክ አውቶሜሽን የሚመች ኮንተንት እንግዲህ ሌክዠሪ ነው። ሌክዠሪ ላይፍ ስታይል፣ ሌክዠሪ ካር ሊሆን ይችላል፣ ሌክዠሪ ዋች፣ በተጨማሪ ሌክዠሪ ካር መኪናዎች፣ ወይም ደግሞ ሙሉ ለሙሉ ሌክዠሪ ላይፍ ስታይል በማለት መክፈት ትችላላችሁ። እነዚህ መኪናዎች ከፈለጋችሁ ስክሪን ሪከርድ አድርጋችሁ አጫጭር አድርጋችሁ መውሰድ ትችላላችሁ። ዩቲዩብ ላይ ሌሎችም በፒክሳቤ በፒክስል ላብ እነሱ ዳውንሎድ ማድረግ ይቻላል። እነሱን ከት እያደረግን አስገብተን ሳውንድ ኢፌክት አስገብተን እነዚህ መፖሰት ነው። በጣም ቀላል ነው። በጣም ብዙ ቪው ነው ያላቸው። አሁን እዚህ ጋር እንደምትመለከቷቸው ሁሉም ኢን ሚሊየንስ ናቸው። ኦልሞስት እንደምታዩት እዚህ ጋር 5.3 ሚሊዮን፣ 2.3 ሚሊዮን፣ 5.5 ሚሊዮን በጣም ብዙ ናቸው። እንደምታዩት እዚህ ጋር ግን ይቀላቅላል። አሁን እዚህ ጋር 1246 ቪው ነው። አንዳንዶቹ እንዳልኳቸው የቲክቶክ አውቶሜሽን ጸባዩ እንደዛ ነው። አንዳንዴ በጣም ብሎ ያደርጋል፣ አንዳንዴ ደግሞ ዝቅ ይላል። ምንም ቢሆን በጣም ቀላል የሆነ ኮንተንት ክሬት የምናደርጋቸው ናቸው። እነዚህ አይነት ቪዲዮዎችን በመጠቀም እንግዲህ ፖስት በማድረግ አውቶሜሽን መጀመር ትችላላችሁ። በተጨማሪ ደግሞ ስፔሲፊካሊ ሌክዠሪ ካር ሊሆን ይችላል፣ ዋች፣ አለባበስ፣ እነዚህ አይነት ነገሮችን መጠቀም ትችላላችሁ። አሁን በእነሱ ደግሞ አንድ ኤግዛምፕል ላሳያችሁ። ለምሳሌ በሌክዠሪ መኪና ማለት ነው። ይህንን ቻናል ብትመለከቱት ስፔሲፊካሊ የሌክዠሪ ካር ብቻ ነው እንግዲህ እዚህ ጋር የሚሰራው። እንደምታያቸው ይገኛሉ። እነዚህ አሁን እንዳልኳችሁ በኋላም ስለማሳያችሁ ችግር የለም። እነዚህ አሁን ሌክዠሪ ካሮችን ማግኘት ትችላላችሁ። ግን ኤዲቲንጉ ላይ በደንብ ፋስት ኤዲቲንግ እና ኢንጌጅ የሚያደርግ ኤዲቲንግ በመጠቀም መፖሰት ብቻ ነው። እንደዚህ እንደምታያቸው በጣም የማይናቁ የሆኑ ቪዎች አሏቸው። እዚህ ጋር 175,000 ቪው አለ። በነገራችን ላይ ሌክዠሪ ነገሮች ክፍያቸውን በጣም ሃይ ነው። ዩቲዩብ ላይ እንግዲህ ትንሽ አይዲያው ካላችሁ ወይም ደግሞ ከዚህ በፊት ኮንሰፕቱ ካላችሁ ለእናንተ መንገር አያስፈልግም። ሌክዠሪ ነገሮች፣ ቱር የመሳሰሉ ነገሮች በጣም ክፍያቸው አርፒኤም እና ሲፒኤም ያው ዩቲዩብ ላይ እንደምታውቁት በጣም ከፍ ያለ ነው። ምክንያቱም በጣም ባለሀብቶች ያዩታል ተብሎ ስለሚታሰብ ትልልቅ ክፍያ የሚሰጡ ፕሮሞሽኖች ናቸው የሚለቀቁት እነዚህ ኮንተንት ላይ ማለት ነው። ሌክዠሪ ላይፍ ስታይልም ሆነ ሌሎችም ስፔሲፊካሊ የሚጠቀሟቸው ነገሮች በጣም ውድ የሆነ ገንዘብ ማግኘት ትችላላችሁ እዛ ላይ። ለምሳሌ ሁሉንም እንደምታዩት እዚህ ጋር ሚሊየን ናቸው። 7.3 ሚሊዮን፣ እዚህ ጋር 1.6 ሚሊዮን፣ 7.1 ሚሊዮን፣ 1.2 ሚሊዮን በጣም ብዙ ቪው ነው ያላቸው። እንግዲህ በቪው ስለሚከፍል በጣም ውድ ነው። ምክንያቱም ክፍያውን እንዳልኳችሁ በዛ ልክ ከፍ ስለሚል ሌክዠሪ ነገር ማለት ነው። እነዚህን ኮንተንቶች በቀላሉ መጠቀም ትችላላችሁ። ሶስተኛ ደግሞ ኮንተንት ክሬት ለማድረግ በጣም ቀላልና በዓለም አቀፍ በጣም ተወዳጅ ከሆኑ ኮንተንቶች መካከል አንዱ ስፒሪቹዋል የሆኑ ኮንተንቶችን መልቀቅ ነው። ስፒሪቹዋል ሲባል እንግዲህ ባይብል መስበክ ምናምን እንዳይመስላችሁ፣ ወይ ቁርአን ወይ ደግሞ እኛ ሀገር እንዳለው እንደዚህ መስበክ አይደለም። ስለ አዌክነስ የተለያዩ እንደዚህ ማይንድፉልነስ ምናምን ምንላቸው፣ ወይም ደግሞ ባይብልን ብትጠቀሙ ቁርአንን ብትጠቀሙ ለምሳሌ እዚሁ ማስተማር ምናምን እንደዚህ አይነት ታለንት ያላችሁ ሰዎች ዝም ብላችሁ ጥቅሶችን ምናምን በመጻፍ በተለያየ ነገር ኢፌክቶችን በመጠቀም ወይም ደግሞ ባክግራውንድ ሳውንዶችን በመጠቀም እነሱን ኤዲት አድርጋችሁ መፖሰት ትችላላችሁ። ካልሆነም ደግሞ እንደዚህ አይነት ስፒሪቹዋል የሆኑ ስፒሪቹዋል ሲባል እነዚህ ኢንላይትመንት የመሳሰሉ ነገሮችን የሚያሳዩ ፒክቸሮችን በመልቀቅ መፖሰት ትችላላችሁ። ለምሳሌ ይህን ስትመለከቱ ስለ ኢንላይትመንት ስለ ዳውን ስላለው ማንነታችን የሚናገር ቪዲዮ እንደዚህ አይነት ነገሮችን መልቀቅም ትችላላችሁ። ለምሳሌ ይህን ቪዲዮ እንመልከተው። እንደምታዩት ምንም ነገር የሚጠቀመው ነገር የለም። ፒክቸሮችን ይጠቀማል። ቮይስ ኦቨሮች አለ። ቮይስ ኦቨር አሁን ይሄንን መጠቀም ትችላለች፣ ሳውንዱን ማለት ነው። ኤክስትራክት አድርገን
ቴክስቶችን እያስገባን ኤአይ ጀነሬት እያደረግን ኢሜጆች ከፈለግን ጉግል ላይ ማውረድ ይቻላል። ኤአይ ላይ ኢሜጅ እንዴት በነፃ ጀነሬት እንደምናደርግ አሳያቸዋለሁ ፕሮምፕት ማስገባት። ስለዚህ በጣም ምርጥ ዌብሳይት ደግሞ አንዱ ሊዮናርዶ ኤአይ ነው እኔ የምጠቀመው። ሶስቱን በመጠቀም እነዚህ ነገሮችን በቀላሉ መስራት ይቻላል ማለት ነው። አሁን ይሄንን በደንብ ገብተን ስንመለከተው ቪውን እንመልከተው እስቲ። ያው 27.6000 ፎሎወር አለው። እንዲሁም ደግሞ እዚህ ጋር ፒን የተደረጉ እንደምታያቸው ቪዋቸው እዚህ ጋር 197000 ቪው አለው። እዚህ ጋር 242000 ቪው አለው። እዚህ ጋር በጣም ብዙ ቪው ናቸው እነዚህ። አሁን ምንም አይነት ኢፌክት ወይም ደግሞ ጥረት ወይም ደግሞ ልፋት የላቸውም። እንዳልኳችሁ በጣም በቀላሉ መስራቸው ናቸው። ኢሜጆቹ በኤአይ ጀነሬት ማድረግ እንችላለን። ከፈለጋችሁ ጉግል ላይ ዳውንሎድ ማድረግ ይቻላል። በጣም ቀላል ናቸው። እዚህ ጋር ቮይስ ኦቨሩን ደግሞ ከዚሁ መውሰድ ይቻላል። እዚሁ ዳውንሎድ አድርጋችሁ ኤክስትራክት አድርገን አውጥተን ኤዲት ማድረግ እንችላለን። እነዚህ ቴክስቶቹን ደግሞ ለማስገባት እንዳልኳችሁ አውቶማቲካሊ ማስገባት ይቻላል። ራሱ የካፕ ከታፕ ራሱ አውቶማቲካሊ ካፕሽን ስለሚያስገባልን ምንም እውቀት ወይም ደግሞ ስኪል የሚጠይቅ አይደለም። ስለዚህ እነዚህም በጣም ምርጥ ከሆኑ ኮንተንቶች መካከል አንዱ ነው። ስፒሪቹዋል ኮንተንት ስለ ባይብልም አሳያችኋለሁ ወይ ስለ ቁርአንም የሆነ ነገር ወርዶችን አስገብታችሁ ኮንተንት ክሬት ማድረግ ትችላላችሁ። the most powerful እንትኖች ወይ ቨርሰሶች ወይ እንደዚህ ጥቅሶች የሆነ 1 5 6 በማስገባት ኢቭን ፒክቸርን በመልቀቅ ከፍተኛ ቪው። ምክንያቱም ዓለም አቀፍ ነው እኛ የምንለቀው ኮንተንት ዓለም አቀፍ ስለሆነ እንግዲህ አስቡት ቲክቶክ ላይ ኢቭን ዓለም አቀፍ ተውትና ኢትዮጵያ ውስጥ ያለው የቲክቶክ ተጠቃሚ መገመት ትችላላችሁ እኛ ሀገር ባይከፍልም ማለት ነው። ስለዚህ በዓለም አቀፍ ሲሆን ደግሞ በጣም ብዙ ቪው ማግኘት እድላችን በጣም ከፍተኛ ነው። ስለዚህ አንዱ ስፒሪቹዋል ኮንተንት በጣም ምርጥ ከሆኑ ኮንተንቶች መካከል አንዱ ነው። ሌላ ቻናል ደግሞ ጨምርላችሁ ስለ ስፒሪቹዋል እንደምትመለከቱት አሁን ይሄ ጥቅስ ነው የሚያነበው፣ የመጽሐፍ ቅዱስ ጥቅስ ነው የሚያነበው። ስለዚህ ትንሽ ክላሲክ አድ ያደርጋል። ከፈለጋችሁ እንግሊዘኛ ከሆነ ያው እንግሊዘኛ ስለሆነ እንትኑን ቮይስ ኦቨር መጠቀም ነው። ቮይስ ኦቨር በጣም በነፃ ቮይስ ኦቨር መቀየር ትችላላችሁ። ስክሪፕት አስገብታችሁ ስክሪፕቱ ደግሞ እንግዲህ መጽሐፍ ቅዱስ ስለሆነ ጥቅሱን መጻፍ ነው። ስለዚህ እሱን በቮይስ ኦቨር በመቀየር ክላሲክ አስገብተን ይሄው እንደምታዩት የባክግራውንዱ የከተማ ኢሜጅ ነው ወይም ደግሞ የከተማ ቪዲዮ ነው። እንደዚህ በማስገባት ኢፌክት አዳርገን ከፍተኛ የሆነ ቪው ማግኘት እንችላለን ማለት ነው። ለምሳሌ ገብተን ፕሮፋይል ስንመለከተው እዚህ ጋር ወደ 23.2000 ፎሎወርስ አለው። ስለዚህ አሁን ቫይራል የሆኑትን ወይም ፒን የተደረጉትን ስንመለከት አሁን ለምሳሌ አሁን ያየነው ጥቅስ ወይም ደግሞ መጽሐፍ ቅዱስ ሲያነብ ያለውን ቪዲዮ እዚህ ጋር 1 ሚሊዮን ቪው አለው። እዚህ ጋር እንደምታዩት 1 ሚሊዮን ቪው አለው። ሌሎቹም እንደምታያቸው 500,000 አለ፣ 84,000 በጣም ከፍተኛ የሆነ ቪው አላቸው። እዚህ ጋር አሁን 694 ቅድም እንደጠቆምኳችሁ አንዳንዴ በጣም ዳውን ያደርጋል፣ አንዳንዴ ደግሞ ብለው ያደርጋል ማለት ነው። ስለዚህ እንደዚህ አይነት ስፒሪቹዋል የሆነ ኮንተንቶችን በመፖሰት በመጻፍና ዝም ብላችሁ ትንሽ ኤዲቲንግ ወይም ደግሞ ትንሽ የሆነ ነገር አዳርገን በመፖሰት ቲክቶክ አውቶሜሽን መጀመር ወይም ደግሞ ከፍተኛ የሆነ ገንዘብ መስራት እንችላለን ማለት ነው። ያው እስከ ኤዲቲንጉ ስለማሳያችሁ ምንም ችግር የለውም። ሌላኛው ስለ ኢኖቬሽን፣ ስለ ክሬቲቪቲ፣ ስለ በዓለም አቀፍ የሆኑ ድንቃድንቅ ነገሮች ወይ አሁን ለምሳሌ ስለ አልበርት ኢንስታይን የሆነ ነገር ክሬት ያደረገው ነገር እዚህ ጋር ዝም ብላችሁ ናሬት እያደረጋችሁ ማቅረብ ትችላላችሁ። ሌላኛው አሪፍ ከሆኑ ኮንተንቶች መካከል ደግሞ ሙቪ ሪካፕ ወይም ደግሞ ስለ የሆነ ፊልም አጠር አድርጋችሁ ማቅረብ ወይም ደግሞ የሙቪውን ፓርት ወይም ደግሞ የፊልሙን በጣም ምርጥ የሆነ ሰው የሚወደው ሰስፔንስ የሚያደርገውን ፓርት ከታርጋችሁ ማቅረብ ከ1 ደቂቃ እና ከዛ በላይ አድርጋችሁ ማቅረብ በጣም ምርጥ የሆነ ኮንተንት ነው። ሌላኛው ደግሞ እዚሁ ስለ ሙዚክ ሪካፕ ማድረግ ትችላላችሁ። ካልሆነ ደግሞ ሬቲንግ ወይም ደግሞ አንደኛ፣ ሁለተኛ፣ ሶስተኛ እያላችሁ ወይም ደግሞ ቶፕ 10 ቶፕ 5 እያላችሁ ማቅረብ ይቻላል። በቴክስት ዝም ብላችሁ እናንተ ጽሁፎቹን ወይም ስለ የቶፑን ደረጃ በጽሁፍ ደረጃ ማቅረብ ይቻላል። ነገር ግን እነሱን ቶፕ 5 ቶፕ 10 ምናምን ብላችሁ ሙዚቃዎችን ማወዳደር ሊሆን ይችላል፣ ሙቪዎችን እንዲሁም ደግሞ አክተሮችን ማወዳደር ይቻላል። አሁን ደግሞ በክፍያ የምንሰራቸው ኮንተንቶች አሉ። እንግዲህ ይሄ ምናልባት ትንሽ ብር ላለው ሰው ነው የሚሆነው። ነገር ግን ያው ፉል ኮርስ ስለሆነ ትንሽ ትጠቁማችሁ እነሱ በጣም ብዙ የሆነ ቪው ነው ያላቸው። በተለይ ዩቲዩብ ላይ በጣም ትልቅ ገንዘብ ይሰራባቸዋል። ነገር ግን የሚወጣባቸው ወጪ በጣም ትልቅ ነው። ቪፒኤን በመጠቀም ክሬት ማድረግ ይቻላል ምናምን የሚባል ነገር አለ። ውሸት ነው፣ ኮምፕሊት ውሸት ነው። እንደዚህ አይነት ቪዲዮዎች በቪፒኤን በየትኛው መንገድ ሃክ ብታደርጉ አሰሯቸው። በእርግጥ ሎንግ ናቸው። አሁን አንዳንዶቹ እስከ 20 ደቂቃ እስከ 25 ደቂቃ እስከ 19 ምናምን እንደዚህ አይነት የሚደርሱ ቪዲዮዎች ናቸው። ነገር ግን ኮንተንቶቹ ክሬት ለማድረግ ፕሪሚየም ናቸው። በሲን ነው የሚሰሩት። ስለዚህ ፕሮም ሰተን በሲን የምንሰራቸው ናቸው። ስለዚህ ክፍያቸው ግን በጣም ሃይ ነው። እኔ ያው በደንብ ስለሞከርኩት ማለት ነው።
ሶ እነሱ እዚሁ ቲክቶክ ላይ አጥር ያሉ መስራት ትችላላችሁ። እነሱ ግን ፕሪሚየም ናቸው። ለምሳሌ ስለ አኒማል፣ ስለ እንስሳ፣ ስለ ውሻ፣ ስለ ድመት፣ ስለተለያዩ አኒማሎች በኤአይ ጀነሬት ማድረግ ትችላላችሁ። እነዚህ አይነት ኮንተንቶች ህፃናት ነው የሚያዩቸው። ህፃናት ስለሚያዩቸው የአፕሎድ ስናደርግ ጥንቃቄ ማድረግ አለብን። ወይ ቻናላችን ያው ለይተን ክሬት ማድረግ አለብን፣ የህፃናት ነው ያዋቂ የሚለውን ማለት ነው። ሶ እነሱን ክሬት ካደረግን ግን በጣም ብዙ የሆነ ቪው አላቸው፣ ግን ትንሽ ገንዘብ ይጠይቃሉ። እነሱን ዝም ብዬ ቃኘት ላድርግላችሁ፣ ግን በእኛ በነፃ የሚሰራው ነው ዛሬ እንግዲህ ትኩረት አድርገን የምንሰራው። እንኳን ወደ ፓርት 4 በሰላም መጣችሁ። እንግዲህ ፓርት 4 ራሱ የቻለ ፉል ኮርስ ነው። ያው መግቢያ ላይ እንደነገርኳችሁ ይህንን ቪዲዮ ሁሉንም ነገር ያካትታል ብያችሁ ነበር። ስለዚህ አሁን ኒች መርጠን ወይም ደግሞ ኮንተንት መርጠን እንዴት ኤዲት እንደምናደርግ አሳያችኋለሁ። እነዚህ ኮንተንቶች በነፃ የምናገኛቸው ናቸው። እንዲሁም ደግሞ ከዚህ በፊት ኤዲት አድርጋችሁ የማታውቁም ከሆነ አሁን የማሳያችሁን አካሄድ ከተመለከታችሁ አፕሊኬሽኑን ብቻ ዳውንሎድ አድርጋችሁ በስልካችሁ ኤዲት ማድረግ ትችላላችሁ። በጣም ቀላል በሆነ መንገድ ነው ማሳያችሁ። ስለዚህ ከቲክቶክም ከዩቲዩብም አንዳንድ ኮንተንት ወስደን እንዴት ኤዲት እንደምናደርግ አሳያችኋለሁ። ያው አንዳንዴ ዳውንሎድ ሲደረግ የሚያስቸግረው ዩቲዩብ ላይ ነው። እሱንም ዌብሳይት ተጠቅመን ዳውንሎድ እናደርጋለን። ቲክቶክ ላይ ቀላል ነው። እንግዲህ አንዳንድ ቪዲዮዎች ብቻ ናቸው እንግዲህ ዳውንሎድ ታብ የሌላቸው ማለት ነው። እነሱ ደግሞ የተለያየ ትሪክ ተጠቅመን ዳውንሎድ ማድረግ እንችላለን። ስለዚህ አሁን ወደ ቲክቶክ እንዲና ኮንተንት ዳውንሎድ እና እነዚህ ኒሾች የተመቹኝና በውጭ ሀገር ብዙ እይታ ያላቸው እንዲሁም በቀላሉ የምትሰሩት በነፃ ኮንተንቶችን የምታገኟቸው ስለ ሞቲቬሽን ስለ ማይንድሴት የተመሳሰሉት ናቸው። ቀደም ብዬ እንደጠቆምኳችሁ ብዙ ጊዜ ውጭ ሀገር ላይ እንደዚህ አይነት ኮንተንቶች በጣም ይፈልጋሉ። እንዳልኳችሁ ፋይናንሻል ስትራግል ውስጥ እነሱ ብዙዎቹ ፋይናንሻል ስትራግል ውስጥ አይደሉም። እንደዚህ አይነት ነገር ነው የሚፈልጉት። ብዙ እይታ ስላላቸው ተፈላጊነታቸው ሃይ ስለሆነ ዛሬ በሱ እንመለከታለን። ስለዚህ ወደ ቲክቶክ ገብተን ዳውንሎድ እናደርጋለን ማለት ነው። እንደማንኛውም የቲክቶክ ገብታችሁ ሰርች አድርጋችሁ ማውረድ ነው። እነዚህ ኮንተንቶች እንግሊዝኛ ሞቲቬሽናል ስፒቾችን ማውረድ ወይም ደግሞ ስለ ማይንድሴት ቻናሎችን ሰርች አድርጋችሁ ማግኘት ነው። ይሄኛው ተመችቶኛል። እዚህ ጋር እንደምታዩት 1.9 ሚሊዮን ላይክ አለው። ቪውን በጣም ሃይ ነው። ስለዚህ ዳውንሎድ እናደርገዋለን ማለት ነው። እሱን ያው እንግዲህ እንደማንኛውም ቲክቶክ ቪዲዮ ፕረስ አድርገን ይዘን ዳውንሎድ እናደርገዋለን። አንዳንዴ እንዳልኳችሁ የዳውንሎድ ታብ የሌላቸው ቪዲዮዎች አሉ። ለዛ ደግሞ የቴሌግራም ቦት እና ወይ ደግሞ ጎግል ላይ ቲክቶክ ዳውንሎድ በመጠቀም ማውረድ ትችላላችሁ። በጣም ቀላል ነው። ስለዚህ ይሄኛው በቀጥታ ማውረድ ስለሚቻል እሱን ዳውንሎድ አድርጌዋለሁ። እንደምታዩት ፎሎወሩ በጣም ሃይ ነው። እዚህ ጋር 792 ፎሎወር አላቸው። የራሳቸው ኮንተንት አይደለም። እነዚህን በመጠቀም እንዴት እንደምሰራ አሳያችኋለሁ። መቀጠል ደግሞ ዩቲዩብ ላይ ደግሞ ዌብሳይት በመጠቀም እንዴት ዳውንሎድ እንደምናደርግ አሳያችኋለሁ። ሾርት የሚሆን ሎንግ ቪዲዮ በዌብሳይት ዳውንሎድ ማድረግ እንችላለን። እዚህ ጋር አይ ቲንክ ይሄኛው አሪፍ ነው። ስለዚህ ይሄን ለማውረድ እዚህ ጋር የሼር ምልክት አለች። ሼር የሚለውን በመንካት ሊንኩን ኮፒ እናደርገዋለን። ስለዚህ እዚህ ጋር ኮፒ ሊንክ የሚለውን በመንካት ሊንኩን እንወስዳለን። መቀጠል ደግሞ ወደ ጉግል እንሄድና ዩቲዩብ ቪዲዮ ዳውንሎደር ብለን ሰርች እናደርጋለን። መቀጠል ይሄ ሁለተኛው አሪፍ ነው፣ ቀይ ሎጎ ያለው ማለት ነው። ብዙ አማራጭ ነው ያሉት። ስለዚህ እሱን በመንካት እዚህ ፔስት እናደርገዋለን። ቅድም ኮፒ ያደረግነውን ሊንክ መቀጠል እዚህ ጋር ዳውንሎድ የሚል ታብ አለ። እሱ ስንነካው ዳውንሎድ እናደርግ ያመጣልናል ቪዲዮውን ማለት ነው። እዚህ ጋር ዳውንሎድ ብየዋለሁ እንደምታዩት። እሱን ከለካችሁ በኋላ እዚህ ጋር ቪዲዮ ላይ 3 ነጠብጣቦች አሉ። እሱን በመንካት እዚህ ጋር በቀኝ በኩል ዳውንሎድ የሚለውን በመንካት ቪዲዮውን ዳውንሎድ እናደርጋለን በቀላሉ። ሎንግ የሚሆን ሾርት እንደዚህ በቀላሉ ማውረድ ትችላላችሁ ማለት ነው። ይሄው ዳውንሎድ አድርገናል። በመቀጠል እንግዲህ የምንመለከተው ቻት ጂፒቲን በመጠቀም ፕሮምፕት ተጠቅመን እንዴት ወደ ኢሜጅ እንደምንቀይር አሳያቸዋለሁ፣ ፍሪ ኤአይ በመጠቀም ማለት ነው። ስለዚህ አሁን ቻት ጂፒቲ ላይ ገብተን ፕሮምፕት እናጽፋለን። ስክሪፕት ከቪዲዮ ወደ ስክሪፕት መቀየር አሳያቸዋለሁ። ነገር ግን ዝም ብዬ ስለ ድመት ፕሮምፕት ስጠን ወይም ደግሞ ኢሜጅ ጀነሬት ለማድረግ ብለን ቻት ጂፒቲ እንጠይቀዋለን። ነገር ግን ረጅም ቪዲዮ ከሆነ ደግሞ ብሬክ አድርገን ፕሮምፕት መጻፍ እንችላለን። ስለዚህ እዚህ ጋር እንደምታዩት ጊቭ ሚ ዘ ፕሮምፕት አባውት ካት ቱ ጀነሬት ኢሜጅ ብየዋለሁ ማለት ነው። ይኸው እንደምታዩት ፕሮምፕት ሰጥቶኛል። ፕሮምፕቱ እንደምታያቸው እንግዲህ በየሲኑ ፕሮምፕት ማጻፍ እንችላለን ስክሪፕት ላይ። ስለዚህ እሱን ኮፒ አድርገን ሰሌክት አድርገን ወደ ሎናርዶ ኤአይ እንገባለን። ሎናርዶ ኤአይ ክሊክ አድርገን እንገባለን። ሎናርዶ ኤአይ በነገራችን ላይ በየቀኑ 150 ፍሪ ክሬዲት ይሰጣል። እዚህ ጋር ጌት ስታርት እንለዋለን። በተለያየ ኢሜይል ገብታችሁ በነፃ ጀነሬት ማድረግ ትችላላችሁ። እኛ ኢሜጅ ነው አሁን ጀነሬት የምናደርገው፣ ቪዲዮም ያደርጋል። ስለዚህ ኢሜጅ የሚለውን እንነካለን ማለት ነው። እሱ ከረካም በኋላ 46 ክሬዲት ይወስዳል ለአንድ ኢሜጅ። 4 አማራጭ ነው፣ 4 ኢሜጆችን ጀነሬት ያደርጋል። ስለዚህ እዚህ ጋር ከዚህ በፊት ጀነሬት ያደረኩበት ስክሪፕት አለ። እሱን አጠፋና የቅድሙን ፔስት አደርገዋለሁ ከቻት ጂፒቲ ያመጣሁትን። ይሄው ለአንድ ፕሮምፕት እንደምታዩት 46 ክሬዲት ይወስዳል፣ 150 ይሰጣል ፍሪ። አስፔክት ሬሽዮ ማስተካከል ነው እንግዲህ የቲክቶክ የዩቲዩብ የሚለውን
እዚህ ጋር ከስተም የሚለውን ነክታችሁ ለቲክቶክ ይሁን ለፈለጋችሁት ማስገባት ትችላላችሁ። እዚህ ጋር በቀኝ በኩል ከስተም የሚለውን በመንካት እኔ አሁን ለቲክቶክ ነው የፈለግነው። እንግዲህ ሾርት ስለሆነ የምንሰራው 9:16 ሬሽዮ እንጠቀማለን። እሱ ሰሌክት ካደረጋችሁ በኋላ በቀጥታ ጀነሬት ማድረግ ነው። ፕሪሚየምም አላቸው በክፍያ ነገር ግን በነፃ እንድትጠቀሙ ነው መክራችሁ። ጀነሬት እንለዋለን። ከስር እንደምታዩት ጀነሬት ማድረግ ጀምሯል። 4 ኢሜጅ ነው በአንድ ጀነሬት አድርጎ የሚሰጠን የተለያዩ አማራጮች ማለት ነው። በጣም በአጭር ጊዜ ክሬት አድርጎ ይሰጠናል። እንደምታያቸው በጣም የሚያምር የድመት ፒክቸር ሰጥቶኛል በፕሮምፕቱ መሰረት ማለት ነው። ይሄ ወደ ቪዲዮ መቀየር ይቻላል። ያው እንግዲህ ክፍያ ነው ብያቸዋለሁ። በጣም ጥሩ ቪው አላቸው እንደዚህ በክፍያ የሚሰሩ ቪዲዮዎች። ስለዚህ ዳውንሎድ ማድረግ ነው። አንዱን ዳውንሎድ ካደረግን ይበቃል እንግዲህ ለማሳየት አክል ስለሆነ። ስለዚህ ይሄው በሚገባ ዳውንሎድ አድርገናል። እዚህ ጋር እንዳልኳቸው 46 ቀንሷል፣ 104 ቀርቷል ክሬዲቱ። በየኢሜይል በተለያየ ኢሜይል ገብታችሁ መጠቀም ትችላላችሁ። ለዛ ደግሞ እዚህ ጋር ሳይን አውት ብላችሁ በሌላ ኢሜይል ደግሞ ድጋሚ መግባት ትችላላችሁ። እዚህ ጋር ሎግ አውት ብላችሁ ድጋሚ በሌላ ኢሜይል መግባት ይቻላል። እንደዚህ እያላችሁ በጣም ብዙ ኢሜይል ጀነሬት ማድረግ ትችላላችሁ በነፃ ማለት ነው። ይህም ትልቅ ቲፕ ነው በነገራችን ላይ። ይህን ፉል ኮርስ ስለተከታተላችሁ ነው ይህንን የማሳያችሁ። አሁን የምናደርገው ከቪዲዮ ደግሞ ወደ ስክሪፕት እንዴት እንደምንቀይር ደግሞ ላሳያችሁ። በጣም ትልቅ ቪዲዮዎችን መቀየር ትችላላችሁ። ሾርት ቪዲዮዎችንም ስክሪፕታቸውን መውሰድ ይቻላል። ድጋሚ ደግሞ በቻት ጂፒቲ ሪራይት ብላችሁ ደግሞ በተሻለ ፎርም ማጻፍ ትችላላችሁ። እዚህ ጋር አሁን ሼር ብለን ኮፒ እናደርገዋለን እንደ ቅድሙ ዳውንሎድ እንደማድረግ ማለት ነው። በመቀጠል እዚህ ጋር ዩቲዩብ ስክሪፕት ጀነሬተር ብለን ሰርች እናደርጋለን። እዚህ ጋር ሁለተኛው ላይ አለ። እሱን በመንካት የመጀመሪያው ዌብሳይት ላይ መተን እዚህ ጋር ሊንኩን ፔስት እናደርገዋለን ማለት ነው። በመቀጠል ጌት ፍሪ ትራንስክሪፕት የሚለውን በመንካት ትራንስክሪፕት ይቀይርልናል ቪዲዮውን ማለት ወደ ትራንስክሪፕት። እሱን ኮፒ ማድረግ ነው። ይሄው ቀይሮልኛል። ሾርት ቪዲዮ ነው እንዳልኳችሁ። በመቀጠል ይሄንን ወደ ቮይስ ኦቨር በቀጥታ ቮይስ ኦቨር መቀየር ይቻላል። 11 ላብስ ነው የምጠቀመው እኔ። በክፍያ የምጠቀማለሁ፣ በነፃ የምጠቀማለሁ። በነፃ 10,000 ክሬዲት ነው የሚሰጣችሁ። በተለያየ ኢሜይል መጠቀም ይቻላል፣ ግን ሲነቃባችሁ ደግሞ ይከለክላቸዋል። እዚህ ጋር ሳይኒን ዊዝ ጉግል የሚለውን ነው ሰሌክት የምናደርገው። ፕሪሚየሙ ብዙ አይደለም። በተለይ መጀመሪያ ስገዙ ትንሽ ነው፣ ወደ $11 እንደዛ አካባቢ ነው። ስለዚህ እዚህ ጋር እኔ ኢሜይል አስገባለታለሁ። በጣም ብዙ ኢሜይል ነው የምጠቀመው። እዚህ ጋር አንዱን ሰሌክት አደርግለታለሁ። እናንተም አንድ ኢሜይል ተጠቀሙ እንግዲህ የክሬት ያደረጋችሁትን ኢሜይል ወይም ብዙም ካላችሁ በአማራጭ። እዚህ ጋር እንደዚህ ይመስላል ኢንተርፌሱ። ከላይ እዚህ ጋር ሆሙን በመንካት ቴክስት ቱ ስፒች እንቀይረዋለን ማለት ነው። ወይም ደግሞ እኛ ስክሪፕቱን ለማስነበብ ስለሆነ እዚህ ጋር ቴክስት ቱ ስፒች የሚለውን ክሊክ በማድረግ ቴክስታችን እናስነብባለን። አሁን ቮይስ ኦቨር እንመርጣለን። እዚህ ጋር በቀኝ በኩል በሴት በወንድ በተለያዩ ሰዎች ማስነበብ እንችላለን። ኤአይ ናቸው። ከፍተን የተመቸንን ሰሌክት አድርገን እንጠቀማለን። ለምሳሌ ከፍቼ ላሳያችሁ፣ ላስመርጣችሁ። እናንተ የተመቻችሁን ሰሌክት አድርጋችሁ መጠቀም ነው። እዚህ ጋር ብሬን የሚለውን እያንዳንዱ ከፍቼ ላሳያችሁ። Our distrust is very God has given you as we are liberal. The thing always ሰሌክት አድርጋለሁ። ሰሌክት ስታደርጉ ራሱን ፕለስ አድርጋችሁ መያዝ ነው። እዚህ ጋር የቅድሙ ስክሪፕት ፔስት እናደርገዋለን ከዩቲዩብ ያመጣነውን። በመቀጠል ከስር ጀነሬት ስፒች የሚል አለ። እሱን ክሊክ ስናደርግ እንደ ክሬት አድርጎ ይሰጠናል። እንደምታዩት stay in bed, if you stay on the couch, if you stay in your comfort zone, if you only do what is easy, your life will be hard. በመቀጠል ዳውንሎድ የምናደርገው ዳውንሎድ ለማድረግ እዚህ ጋር ታብ አለ ዳውንሎድ የሚመስል እሱን ነክተን ዳውንሎድ እናደርገዋለን። ይሄው ዳውንሎድ አድርጌዋለሁ ማለት ነው። በመቀጠል ደግሞ ሁሉንም ነገር ወይም ኦልሞስት ሁሉንም ፉቴጆች በነፃ የምታገኙበትን ዌብሳይት አሳያችሁ። በጣም ብዙ ናቸው። ቪዚ የተለያዩ ቪክቲዚ አማራጮች አሉ፣ ግን ፒክሳቤ በጣም ምርጥ የሆነ አማራጭ ነው። ስለዚህ ፒክሳቤ ብለን ጎግል ላይ ሰርች እናደርጋለን። የመጀመሪያው ዌብሳይት ይሄኛው። እሱን ክሊክ አድርጋችሁ በመግባት ኦልሞስት ሁሉንም ፉቴጅ በነፃ ማግኘት ትችላላችሁ። እዚህ ጋር ከሳውንድ ኢፌክት ጀምሮ ከፎቶ እስከ ቪዲዮ ጨምሮ ማለት ነው። እንደምታያቸው ፎቶ አለ፣ ኢሉስትሬሽን፣ ቬክተር፣ ቪዲዮ፣ ሙዚክ፣ ሳውንድ ኢፌክት አለ፣ 3D ጂአይኤፍም ጭምር አለ እዚህ ጋር ማለት ነው። እኔ ቪዲዮ ነው የምፈልገው። ቪዲዮ የሚለውን ነክቻለሁ። መቀጠል ሰርች እናደርግለታለን። ለሞቲቬሽን ስለሆነ የምንጠቀመው በጣም የሚያምር ወይ ናቹራል ነገር ነው ፈልገው። ስለዚህ ናቹራል ቢዩቲ የሚለው በመንካት ቪዲዮን ዳውንሎድ እናደርጋለን። እናንተ ደግሞ ከኮንተንቱ ጋር የሚሄዱ አይዲያዎችን በማስገባት ሰርች ማድረግ ነው። እንደምታዩት የሚያምር ተፈጥሮን የሚያሳይ ቪዲዮ አምጥቶልኛል። ስለዚህ ዳውንሎድ ነው የምናደርገው። ዳውንሎድ የሚለውን ታብ በመንካት በቀጥታ ዳውንሎድ እናደርጋለን። በዚሁ ደግሞ ሰጀሽን ቪዲዮዎች አሉ ተመሳሳይ ማለት ነው። ሁለት እናድርገው። ስለዚህ ስክሮል በማድረግ እዚህ ጋር ይሄው የተመቸኝን
ክሊክ አድርጌ ዳውንሎድ አደርጋለሁ እንደዚህ በቀላሉ ማለት ነው። እናንተ ግን ከኒቻችሁ ጋር ወይም ደግሞ ከመረጣችሁት ኮንተንት አይዲያ ጋር የሚሄድ ኮንተንት እዚሁ ሰርች አድርጋችሁ ማውረድ ነው። በጣም ብዙ አማራጭ አለው ቅድም እንደጠቆምኳችሁ። ስለዚህ ለሌላም ነገር ተጠቀሙት። ይሄ በጣም ጥሩ የሆነ ዌብሳይት ነው። ስለዚህ አሁን ሁሉንም ነገር አይተናል ኦልሞስት። አሁን ኤዲት ማድረግ ነው የሚቀረን። ስለዚህ ወደ ካፕከት አፕ እንገባለን። ለካፕከት አዲስም ከሆናችሁ በጣም ቀላል ነው። ብቻ ዳውንሎድ አድርጋችሁ ተከተሉኝ። እዚህ ጋር ኒው ፕሮጀክት የሚለውን እንነካለን። እሱን ከነካም በኋላ ኦሪጂናል ቪዲዮ ነው የምናስገባው። ስለዚህ ቅድም ዳውንሎድ ያደረግነውን ይሄኛውን። ስለዚህ አሁን አውዲዮን ነው የምፈልገው። ለአውዲዮ ደግሞ ኤክስትራክት የሚል ከስር ታባለች። አውዲዮና ቪዲዮን ሰፓሬት እንከፍለዋለን። ስለዚህ ከቪዲዮ አውዲዮን አውጥተነዋል ማለት ነው። ስለዚህ ቪዲዮ ምንም አይጠቅምንም እናጠፋዋለን። ኮፒራይትም ስለሚኖረው የካፕከት ሎጎን አጠፋታለሁ። በመቀጠል እንግዲህ ቅድም ኢሜጅ ጀነሬት አድርገናል። በኢሜጅ ከሆነ የምትጠቀሙት እዚሁ አማራጭ ላሳያችሁ። ቅድም የድመት ኢሜጅ ነበር የተጠቀመው። አሁን ስለ ድመት ከሆነ የምትሰሩት እሱን አስገባለሁ እንደ ኤግዛምፕል ስለሆነ ማለት ነው። ይኸው ቅድም ያወረድነውን ኢሜጅ አስገብቼ እዚህ ጋር በደንብ ለጠጥ አድርጋችሁ አስተካክላችሁ መክፈት ነው። ትንሽ ረዘም ላድርገው። እሱን ካስገባችሁ በኋላ መጠቀም ነው። ካልሆነ ደግሞ ቪዲዮዎችንም መጠቀም ነው። ተመሳሳይ ነው። ኢፌክቶች እንዴት እንደምጠቀም አሳያችኋለሁ። ስለዚህ ቅድም ያወረድኳቸው ቪዲዮዎች አስገብቻለሁ። አስፔክት ሬሽዮ የቲክቶክ ስለሆነ በደንብ ለጠጥ አድርጌ ፊት አድርገዋለሁ፣ ፖርትሬት አድርጌ ማለት ነው። ቪዲዮም ስታወርዱ የቲክቶክ ብላችሁ ማውረድ ትችላላችሁ እዛው ፒክሳቤል ላይ። እዚህ ጋር የዩቲዩብ ነው ያወረድኩት። ስለዚህ ይኸው ኔቸር ቅድም ያወረድነው ቪዲዮ ይህን ይመስላል ማለት ነው። እንደዚህ ካስገባችሁ በኋላ ለኤዲቲንግ ስለሆነ ላሳጥረው፣ እነዚህ ቆርጬ ላውጣቸው በአጭሩ ያው ሳምፕል ስለሆነ እናንተ ረዘም አድርጋችሁ ስሩ። 1 ደቂቃና ከዛ በላይ መሆን አለበት ቅድም እንደነገርኳችሁ። አሁን እዚህ ጋር ኢፌክት ነው የምናስገባው። ኢፌክት በጣም ብዙ ኢፌክቶች አሉ ካፕከት ላይ። ረጋ ብላችሁ ምረጡ። እኔ ብዙ ጊዜ የሚመቸኝ ስፓርክ ነገር ነው። ስለዚህ ስፓርክ ብዬ ሰርች አደርጋለሁ። ከስፓርክ አንዱን ሰሌክት አደርጋለሁ ማለት ነው። በጣም ብዙ ኢፌክቶች አሉ እንዳልኳችሁ። እናንተ የተመቻችሁ ተጠቀሙ። እዚህ ጋር ተፈጥሮ ይሆናል ብዬ አስብኩት ስፓርክ ስለሆነ ከነሱ ውስጥ መርጣለሁ። አይ ቲንክ ይሄኛው ይሻላል ብዬ አስባለሁ። ስለዚህ እሱን አስገባለሁ። ስለዚህ አሁን ኢፌክት አስገብተናል። የሚቀረን እንግዲህ ካፕሽን ወይም ደግሞ ጽሁፍ ነው። ለዛ ደግሞ ቴክስት የሚለውን እነካና አውቶ ካፕሽን የሚል አለ። ስለዚህ በእጃችሁ ወይ ማኑዋል አይደለም የምጽፉት፣ እዚሁ አውቶማቲካሊ ያስገባላችኋል። ስለዚህ ይሄው አውቶ ካፕሽን የሚለውን በመንካት በጣም የሚያማምሩ ቴክስቶች አሉ። ከነዛ ውስጥ መምረጥ ነው። ይሄው እንደምታያቸው በከለር አለ፣ እንዲሁም ደግሞ አኒሜሽን ያላቸው ቴክስቶች አሉ ወይ ሊሪኮች አሉ። ስለዚህ ሰሌክት አድርጋችሁ ማስገባት ነው ማለት ነው። እኔ አይ ቲንክ ይሄኛው ይሻላል ብዬ አስባለሁ። ስለዚህ ይሄኛውን አስገባለሁ። እናንተ የተመቻችሁን አስገቡ። እሱን ካስገባችሁ በኋላ ጀነሬት ማለት ነው። በአጭር ሰዓት ክሬት ያደርግላችኋል። አንዳንድ ሊያስቸግር ይችላል። ወይ ሪፍሬሽ አድርጋችሁ ወይ ደግሞ ድጋሜ ጀነሬት ስታደርጉት ይሰጣችኋል ማለት ነው። ይሄው ጀነሬት አድርጎ ሰጥቶኛል። አጭር ቪዲዮ ስለሆነ ነው። ይሄው ከፍተን እንመልከት። ስለዚህ እንደምታዩት እንግዲህ ቮይስ ኦቨሩን በመጠቀም አውዲዮን ብቻ በመጠቀም እንደዚህ የሚያምር ቪዲዮ በቀላሉ በዚህ መሰረት ኤዲት ማድረግ ትችላላችሁ። እኔ አሁን ይሄ ያሳያችሁ ስፔሲፊካሊ በአንድ ኒች ነው። እናንተ በምትፈልጉት ኒች፣ በተመቻችሁ ኒች እንደዚህ ፉቴጆችን ከፈለጋችሁ በኤአይ ከፈለጋችሁ ደግሞ እነዚህ ቪዲዮዎችን በመጠቀም በቀላሉ በስልካችሁ ኤዲት አድርጋችሁ ለቲክቶክ አውቶሜሽንም በተጨማሪ ደግሞ ለዩቲዩብ አውቶሜሽንም እንዴት እንደምትጠቀሙ ጠቁሚያችኋለሁ። ይሄንን ትንሽ ቀመም አድርጋችሁ ደግሞ ለዩቲዩብ መጠቀም ትችላላችሁ፣ ተመሳሳይ ኮንተንት ማለት ነው። በዚህ መሰረት ኤዲት እንድታደርጉ በዚህ መሰረት በቀላሉ ኮንተንት ክሬት እንድታደርጉ መጥራችኋለሁ ማለት ነው። ምንም የተወሳሰበ ነገር የለውም። ፓርት 5 ላይ እና የዚህ ቪዲዮ መጨረሻ ላይ እንግዲህ ደርሰናል። መጨረሻ ላይ እንግዲህ ስለ ሞኔታይዜሽን እና ገንዘብ የምናወጣበት መንገድ ጠቁማችኋለሁ። ከዛ በፊት ግን ሰመራይ ስናደርገው በአጠቃላይ በዛሬ ቪዲዮ እንግዲህ ስለ አውቶሜሽን አይተናል። አውቶሜሽን በራሱ ምን ማለት ነው፣ እንዲሁም ቲክቶክ አውቶሜሽን ስፔሲፊካሊ ምንድን ነው፣ ኢንተርናሽናል ቲክቶክ አካውንት እንዴት ክሬት እናደርጋለን ብለን አይተናል። ተሻለውና ሌሎች ክሬት ከምናደርግባቸው መንገድ ተመራጭ የሆነውን እንግዲህ የቲክቶክ አውቶሜሽን ክሬት የምታደርጉበት ወይም ደግሞ አካውንት የሚከፍቱበት መንገድ አይተናል። በተጨማሪም ዓለም አቀፍ ያሉ የኮንተንት ዳሰሳዎችን አይተናል፣ ኒቾችን አይተናል። ኮንተንቶቹ በክፍያ ያለ ክፍያ እንዲሁም ደግሞ ያለ ምንም ቋንቋ ባሪየር የሚሰሩ ኮንተንቶችን አሳይቻችኋለሁ። በፓርት 4 ላይ ደግሞ ኮንተንትን እንዴት ኤዲት እንደምናደርግ በቀላሉ አሳይቻችኋለሁ። የተለያየ የቲክቶክ አውቶሜሽን ቪዲዮዎችን አይታችሁ ሊሆን ይችላል፣ አሁንም ልታዩ ትችላላችሁ። ነገር ግን
እናንተ በደንብ ኢንፎርሜሽኖችን ከዚህ የበለጠ ጋዘር አድርጋችሁ የተሻለውን እንድትመርጡና ኦፕን እንድትሆኑ አድቫይዝ አደርጋችኋለሁ። ነገር ግን ለእናንተ የተሻለውን ብዬ ያሰብኩትና ሪሰርች አድርጌ በደንብ ዲጋውት አድርጌ ቀለል ያለውና ምርጥ የሆነውን መንገድ ነው እንግዲህ ሙሉ ቪዲዮውን ያሳየኋችሁ። ያው VPN በመጠቀም አካውንት ክሬት እንዴት እንደምናደርግ የሚያሳዩ ቪዲዮዎችም አሉ። ያው በአጠቃላይ VPN በሁለት ይከፈላሉ። አንደኛ ፔይድ አለ፣ ሁለተኛ ደግሞ ያለ ፔይድም የሚሰሩ አሉ። እኔ ያሳየኋችሁ ያለ VPN ስለሆነ እዚህ ላይ ብዙ ጊዜ አላባክንም። ነገር ግን እናንተ VPN ከተጠቀማችሁ ፔይድ የሆነውን ብትጠቀሙ በጣም አሪፍ ነው ወይም ደግሞ ሴፍ ነው። በተጨማሪም ቅድም እንዳልኳችሁ አካውንታችሁ ኢንተርናሽናል መሆኑን አለመሆኑን በደንብ ማረጋገጥ ይኖርባቸዋል። የመጀመሪያው እንግዲህ ኮንተንታችሁ የኢትዮጵያ ኮንተንት አይመጣም። ሌላኛው ቲክቶክ ስቱዲዮ ላይ ገብታችሁ ስታዩ እንግዲህ የተጨማሪ የሆኑ ገንዘብ የምንሰራባቸው መንገዶች አሉ። ከዛ ውስጥ ክሬቲቭ ሪዋርድ እና እንዲሁም ደግሞ የሾፒንግ ወይም ደግሞ ዲስከቨሮች አሉት። በደንብ አሳይቻችኋለሁ ቅድም። ኦልሞስት ሁሉንም ነገር ዲቴይል አይተናል ብዬ አስባለሁ። እንግዲህ ግልጽ በሆነና ቀለል ባለመልኩ አጠር ባለመልኩ በተቻለ መጠን ኮንሳይዝ አድርጌ ነው ያቀረብኩላችሁ። አሁንም እዚህ ላይ ያልገባችሁ ነገር ካለ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አሳውቁኝ። ወደ ክፍያው መንገድ ስንሄድ እንግዲህ ቲክቶክ ላይ እንደምታውቁት ብዙ ጊዜ በዋናነት የተለመደው እንግዲህ ፔፓል ነው። ፔፓል አሁን ኢትዮጵያ ውስጥ በጣም ያስቸግራል። ነገር ግን ካርድ ያስፈልጋል። ፔፓል ውስጥ ሆኖ ካርድ ያስፈልጋል። በዛ መንገድ ማውጣትም ይቻላል። በጣም ቀላል ነው። እንግዲህ ስለሱ በደንብ ሌላ ቪዲዮ እሰራላችኋለሁ። እንግዲህ ሞኔታይዝ ካደረጋችሁ በኋላ እኔንም ኮንታክት ማድረግ ትችላላችሁ። በተጨማሪ ደግሞ ፓዮነር አሁን በቀጥታ ከኢትዮጵያ ባንኮች ጋር ማገናኘት ይቻላል። በዛ ደግሞ ቪዲዮ ሰርቻለሁ ቀድሜ። ስለዚህ በፓዮነርም ገንዘባችሁ ማውጣት ትችላላችሁ። እንዲሁም ሌሎችም መንገዶች አሉ። ብቻ እናንተ በርታችሁ ኮንሲስት አድርጋችሁ፣ በነገራችን ላይ ኮንሲስት ካላደርጋችሁ ምንም ነገር አይሆንም። እንኳን አውቶሜሽን ላይ እንደነገርኳችሁ መጀመሪያ ኮንተንታችሁ የመጀመሪያ አንደኛ፣ ሁለተኛ፣ ሶስተኛ ቪው በጣም ትንሽ ነው የሚሆነው ብዙ ጊዜ ማለት ነው። አጋጣሚ አንድ ቪዲዮም ብሎ ሊያደርግ ይችላል። ነገር ግን ምንም መደንገጥ የለባችሁም። ኮንሲስት አድርጋችሁ በደንብ ከፖስታችሁ ሎዱን ወይም ደግሞ አማውንቱን ፖስት የምታደርጓቸው ኮንተንቶች ብዛታቸው በጣም ሃይ ባደረጋችሁ ቁጥር አንዱን ቪዲዮ ብሎክ አድርገ ወይም ደግሞ አንዱ ቪዲዮ ቫይራል ከወጣ ሙሉ ቻናላችሁም ሆነ የሌሎቹ ቪዲዮ ቪውም ላይክም ይጨምርላችኋል። ምክንያቱም ሰው ፕሮፋይላችሁ ገብቶ ስለሚያይ ማለት ነው። ስለዚህ እናንተ ኮንሲስት አድርጋችሁ ኮንተንቶችን መልቀቅ ብቻ ነው። ስለዚህ እንደዚህ ካደረጋችሁ ሞኔታይዝ ታደርጋላችሁ። ሞኔታይዝ ካደረጋችሁ በኋላ አሁን በጠቆምኳችሁ መንገድ ደግሞ ገንዘባችሁን ማውጣት ትችላላችሁ። ፉል ኮርሱ እዚህ ላይ ብናበቃም ቀጣይም አጠር ያሉ እዚህ ኮንተንት ላይ እዚህ አይዲያ ላይ እንግዲህ እንደናንተ ጥያቄ ሊሆን ይችላል። እንዲሁም ደግሞ ተጨማሪ የሆኑ ማብራሪያዎችን አጠር ያሉ ቪዲዮዎችን እሰራላችኋለሁ። ኦልሞስት ሁሉንም ነገር አንስተናል። ሁሉንም ነገር ግልጽ ነው ብዬ አስባለሁ። እናንተም ያልሰራላችሁ ያልገባችሁ፣ እንዲሁም ግራ የተጋባችሁ ነገር ካለ ኮመንት ላይ ጻፉልኝ። ለሚያስፈልገው ሰው ሼር አድርጎ ፕሊስ። አሁንም ቪዲዮ እስከዚህ ድረስ ካያችሁ ላይክ ማድረጋችሁን እንዳትረሱ። ለቤቱ ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። በእንደዚህ አይነት አራዳ ጋይዶች፣ በእንደዚህ አይነት ምርጥ ቲፖች እንገናኛለን። በእርግጠኝነት በጣም ጥሩ ጊዜ ነበረን ብዬ ተስፋ አደርጋለሁ። በቀጣይ በምርጥና በአሪፍ ቲፕ እስክንገናኝ መልካም ጊዜ ሁላችሁ ቻው።